ኢየሱስ የጌቶች ጌታ ነው። አላህ ሰማይና ምድርን ወንድና ሴትንም የፈጠረው ሴትን የሚጠላው ባይዞ ያብዝቶ ራሱ ወንድ ስለሆነ እኮ ነው። አላህ ሚስት የለኝም ደጋግሞ የሚለው ወንድ ስለሆነ ነው። ብፈልግ ከዚህ አግብቼ ወልድ ነበር የሚለው አላህ ወንድ ስለሆነ ነው፣ ከሴቶቹ ማለት ነው። አይደለም መለኮት የነሱ መለኮትን አረዳድ መንፈስ ነው ብለው እንደማይረዱ እናውቃለን። መንፈስ ካልሆነ ደግሞ ፊዚካል ቦዲ ያለው ያ ፊዚካል ቦዲ ያለው የሚነካ የሚዳሰስ የሚጨበጥ እንደዛ ከሆነ አለው ማለት ነው። ምን አልከኝ? ሄሎ አይሰማም? ይሰማል? ይሰማል ማልበል አትታየኝም። ነጋ ጨለማ ነገር ይላል ፕሮፋይል ላይ ያለ እንትኑ ስሙ ነጋ ሙሉ ለሙሉ አልገባም። ክርስቲያን አብራውሽ ሞሃ ነው። ቀጥላ ክርስቲያን ኦኬ ይሰማል። ምንድን ነው ያንተ ጥያቄ? አላህ ጾታው ምንድን ነው? አቤት አላህ ጾታው ምንድን ነው? ከየት አመጣኸው? እንደሱ ጥያቄው ከየት እንዳመጣሁት እነግርሃለሁ። መጀመሪያ ጾታው ምን እንደሆነ አይገለጽም። ጾታ የለውም። አላህ ጾታ የለውም። ለምንድን ነው ሙሐመድ ጌታዬን ወይም ደግሞ ማስረጃ አላህ ጾታ የለውም የሚል ማስረጃ የለውም የሚል አለው የሚል ካለ ማምጣት ነው። የለውም ነው እያልኩ ያለው። የለውም የሚልም ማስረጃ አንተ ያልተገለጠልህን የለውም እንድትል ማን ይፈቀደልህ? ቁርአኑ ይፈቅድልሃል? ቁርአን ነው። ኦኬ ቁርአን ላይ እሺ አላህ ጾታ የለውም የሚል አሳየኝ። ጾታ የለውም የሚል ቁርአን ላይ አሳየኝ። የለውም ማለት አለበት እንዴ? ስማኝ ወንድም አለውበት እንዴ? ያ ምክንያቱም ቁርአን ብዙ ቦታ ላይ ለምን መሰለህ እኔ ያልፈቀድኩትን እኔ እርም ያላደረኩትን እርም አታድርጉ ሲል እሱ ያልከለከለህን እሱ የለውም ብሎ ያልከለከለውን አንተ እርም ማድረግ እንደማትችል ቁርአን እጅግ ብዙ ቦታ ላይ ደጋግሞ ይናገራል። ለምሳሌ ሱራ 87 መመልከት ትችላለህ። እንደውም የማውገዝ ምዕራፍ ላይ ቁጥር 1 ላይ መመልከት ትችላለህ። ኢቭን ነብዩን ራሱ ያወግዘዋል። እርምን ያላደረኩትን አንተ ማን ስለሆንክ ነው ራስ ላይ እርም የምታደርገው ይላል። እሱ እርም ሳያደርግ ይሄ ነገር ለኔ ተገቢ አይደለም የለኝም ብሎ እርም ያላደረገውን ቆይ አንተ ማን ስለሆንክ ነው የለውም ብለህ አላህ ጾታ የለውም ያልከው እሱ የለኝም ብሎ ራሱ ላይ እርም ሳያደርግ አንተ እርም ያላለውን አይው አድምጠኝ እስኪ ያሳየኝ መጀመሪያ ላይ ጾታ አለኝ ያለበትን ቦታ አሳየኝ። አሁን እኔ ልልህ የፈለኩት ልቦለድ ነው ራሱ የመሰለኝ እኔ አሁን ለፈለኩ አንተ እኮ ልቦለድ የምታወራው ለምን ይሄኛው አንተ የምትተረጉመው እንግሊዘኛ ማን እንደጻፈው አንተ ነህ ልቦለድ የምታወራው እንጂ ከየት አንተ ነው የምትለፈልፈው? ይኸውልህ ልቦለድ እኮ የምታወራው ይሄንኛው እንግሊዘኛው የምታወራው የአይሁድ ጽሑፍ ነው ሲጀመር ማለት ነው እንጂ የቁርአን ቃል አይደለም። የቁርአን ቃል ነው ብለህ የምታወራው አንደኛ አሁን ያሳነስኩት እስቲ ከቁርአን አንቀጽ ደግሞ አላህ እኔ ጾታ አለኝ ያለበትን ቦታ አሳየኝ እስኪ ወንድሜ። አለ አንተ ቁርአን ላይ አለ። አንተ ቁርአን እኮ ለመተፍሰር እኮ መማር አለብህ። ቁርአን ማወቅ ያጠይቃል አይደል? ሳትማር ሳታውቀው እኮ አሁን አንተ ይሄንን ጽሑፍ ይሄን እንግሊዘኛ እንዴ ሰው አድርገህ አሁን ስታወራ ለአንድ እንኳን ተራ ሰው እኮ እንደዚህ አይባልም። በአንተ ደረጃ እንደዛ ይባላል አይደለም? አንተ ለፈጣሪ አሁን እንደዚህ ብሎ ይላል ብለህ ታስባለህ? ቀዝቃዛ ሙቅ ምናምን ይሄ አሁን ማሾፍ ነው፣ ለኛ አይመጥንም። በዛ ደረጃ እኮ ለመነጋገር ስለማይመጥን ነው። አሁን አንተ ጋር ስለ ቁርአን ለማውራት አይመጥንም። ይሄ የምታወራው ነገር ተራ ነገር ነው። እዚህ ጋር መጀመሪያ ነገር ያመጣኸውን የአይሁዲ እንግሊዘኛ አንተ ተረጎምከው ማን የጻፈው? እኛ ቁርአን አለን፣ አንተ የምታወራው ቋንቋ ግን ሌላ ነው የምታወራው። ስለዚህ የምታወራው ስለማይመጥን ለቤቱም ለአንተም ለማንም ስለማይመጥን በዚህ ደረጃ አንተ ጋር ማውራት አስፈላጊ ስላልሆነ ነው። አዳምጥ። ኦኬ ሶስቱም አብረው እያወሩ የባቢሎን ታላችሁ አለ። ሶስቱም እያወሩ እርስ በርሳቸው አንደኛው ሌላ ይላል፣ አንደኛው እርስ በርስ እየተቃወሙ ነው።
ሶስቱም ሙስሊም ናቸው እኮ ባይዘይ ከክርስቲያን ጋር የሚያወሩ መስሏቸዋል። ተው ሲባሉ እንኳን አይሰሙም። በዚህ መጠን አይምሯቸውን ሳይጠቀሙ ነው እንግዲህ ቤት መጥተው ሊወያዩ የሚገቡት። ቅድሚያ ስከኑ፣ እድል ሲሰጣችሁ ለማውራት ሞክሩ። ሶስታችሁ ሙስሊም ናችሁ። አንደኛውን ይቃወማል፣ አንደኛውን ያወግዛል፣ አንደኛውን ይጋጫል ማለት ነው። ተረጋጉ። ቅድሚያ ውሃ ጠጡ። ያኛው ሼህ መዞታው ልቅ አለ። ይኸው ያለ ማወቅም ጉዳይ ሊሆን ይችላል። አባ ቆይ ተረጋጋ። እድል ሲሰጥ ውይይት ሲሆን እድል ተሰጥቶ በተራ ብታወራ ነው የተሻለው። እሺ ይቅርታ። እሺ ቀጥልሽ። ኦኬ መልካም። አላህ ጾታ እንዳለው እጅግ ከቁርአንም ብዙ ቦታ ከሐዲስም ብዙ ቦታ ወንድ መሆኑን የሚያሳዩ ማሳየት እንችላለን። እናንተም ይህንን በተመሳሳይ አላህ ጾታ እንደሌለው ወይንም ደግሞ እንደዚህ እንዳልሆነ መረጃ ማምጣት እናንተም ይጠበቅባችኋል። እንቀጥል። አሁን ሟ ይመስለኛል ቀድሞ የገባው። እሺ መልካም። በምታነበው እኮ እኔ ስለማልስማማ ነው። መጀመሪያ ደረጃ አንተ በምታነበው እኔ አልስማማም። ማልስማማበትን አዳምጠኝ። ይኸውልህ በመጀመሪያው አልስማማም ብለህ ከመጣ ልንወያይ አይደለም። ምክንያቱም የሚያስማማን እኔ ስላነበብኩ አንተ ስላነበብከው ሳይሆን መረጃው ነው የሚያስማማን። መረጃው እውነት ከሆነ መረጃው ከየት አመጣኸው? መረጃው እኮ የቁርአን ቃል አይደለም እያልኩ ነው። አዳምጥ። እስልምና መመሪያው ነገር የቁርአን ቃል አይደለም። አንተ ለማምታታት የምታመጣው የይሁዶች እንግሊዘኛ ነው እንጂ የአረበኛ አይደለም። የኛ ቁርአን አይደለም። አረበኛ ቋንቋ ነው ታውቃለህ አይደል? እንግሊዘኛ ቋንቋ ነው። እኛ የምንመራው ግን ቁርአንና አረበኛ ነው። ሜቢ ማታዳምጥ ከሆነ ካሁን በኋላ ወርዳለኝ። አረብኛውን ከፈለክ አረብኛው ይከፈትልሃል። አረብኛ ነው ወደ እንግሊዘኛ ተርጉመን ነው የምናነበው። እኛም እስልምና በአረብኛ የተሸፈነ ሐሰት ትምህርት እንደሆነ እናውቃለን። በእንግሊዘኛ ሲገለጥ ነው እንደዚህ ገመናው የወጣው። እኛ ደግሞ የተረጎመው አንተ ጋር ሲጀምር ማውራት አይጠበቅም። አንተ የመነጋገር በስለት ማቅሙ ስለሌለ አረብኛውን ክፈትለት። ተረጋጋ እባክህ። ክርስቲያን ሞዴሬተር ተቆጣጠርልኝ። እኔ ሚዩትም ማድረግ አልችልም፣ ማስወረድም አልችልም፣ ገስት መክፈትም አልችልም። ኤቭሪቲንግ ከልክሎኛል። ችግር የለም እየተቆጣጠርኩት ነው። እኔ ፎይ ሚዩት አድርጌዋለሁ። አረብኛ አድርግለት ክርስቲያን፣ አረብኛ አድርግለትና አረብኛውን ያንብበው። እንትኑን አድርግለት። ያ ቀጥል፣ አንብብ። አንብብ ወንድም። እየጠበቅን ነው። ድምፅን ከፍ አድርግና አንብብ። ምንድነው የማነበው? እኔ የሚታየኝ ነገር የለም እኮ። አረብኛ ሲሆን ይጋረዳል። አስቸጋሪ ነው ታውቃለህ መንፈሱ። አረብኛ ሲሆን ደግሞ ተጋረደብህ። እንግሊዘኛ ሲሆን ታይቶ ቅድም የእስራኤሎች እንግሊዘኛ ነው አለን። አረብኛው ደግሞ የአረቦቹ ስለሆነ እነኛ አረቦቹ ምናልባት በእንትናቸው በልብሳቸው ሸፍነውት ይሆናል ማይታየህ። ድምፅን ከፍ አድርግና አንብበው በደንብ ሌሎችም እንዲሰሙ። ዋው አነበብከው ወጣህ። ምን ነው እሱ አለና ጥለው ልክ አለ። ኢትስ ኖት ፌር ብሮ። ለምን አይደረግም? እንዴት ጀዋር እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁኝ። አሁን ቁርአን ላይ ያለ ያልከው ማለት ይሄ ሐዲሱ ሷሂሁን ዶኢፍ አላውቅም። ይሄን ሐዲሱን ተውና ወደ ቁርአኑ እንሂድ። ከቁርአን ማስረጃ አላችሁ ወይ ብለሃል? ኦኬ እሺ። ከቁርአን አላህ ብልት እንደሌለው ማስረጃ አለ? ምንም ነገር አይመስለኝም፣ ምንም ነገር የሚመስለኝ የለም የሚልበት አለ። ቁርአን ጥቅስ አለ። አይ እኔ ይመስለዋል አይመስለውም ሌላ ጉዳይ ነው። ብልት ኖሮት ግን ማንንም ላይመስል ይችላል። ልጅ አለኝ ብሏል። ምንንም ላይመስል የሱጅ ምንም ላይመስል ይችላል። ግን ምንም የሚመስለኝ የለም ካለ ነው። በእኛ አስተሳሰብ አሁን ለምሳሌ እጅ አለኝ እግር አለኝ ሲል ያው ነቢያችን እንደኛው ሰው ናቸው። እሺ እንደኛው ሰው ስለሆኑ እሳቸውን ለማስረዳት እንደዛ አረኩ። በእጅ ሰራ። አሁን ለምሳሌ አደምን በእጅ ነው የሰራኋቸው ይላል።
እሺ በቁርአን ላይ ደግሞ እኔን የሚመስለኝ ነገር የለም ለይሰ ከሚስሉ ሸይኡን እያለ ነው። ምንም ነገር በእኛ አስተሳሰብ እንግዲህ የሚመስለው ነገር የለም ማለት ነው። ገባ? እንደዚህ ነው ብለን እኛ መገመት አንችልም። ይሄን ይመስላል አላህ ማለት አይቻልም። አይ ሁለት እጅ እንዳለው ኮንፊርም አጸደቀልን አለ። ሁለት እጆች አሉኝ አለ። ያ እጆቹ ግን የኛን ላይ መስል ይችላል። አዎ የኔን አሻራ ብታይ አሁን በአለም ላይ የኔን አሻራ ማንም ይመስል የለም ማንም። ለዛ ነው አሻራ ሰጠን መታወቂያ የምናወጣው። ሰው ያላህም እንደዛው ነው። የሱ የራሱን የቻለ አሻራ አለው፣ የራሱ እጅ ነው። ማንም አይመስልም። ሜቢ በጣም ግዙፍ ሊሆን ይችላል የሱ እጅ፣ የሱን እጅ የማንም እጅ አይመስልም። ነገር ግን እጅ አለው። በቃ ሰው በአላህ ታምናለህ አንተ? አላህ አለ ብዬ አላምንም። ግን በፊክሽናል ካራክተር ምን አልከኝ? ሰምተሃል? አላህ አለ ብዬ አላምንም። መሐመድ የፈጠረው ፊክሽናል ካራክተር ነው በቁርአን ውስጥ ያለ። እግዚአብሔር አለ ብለህ ታምናለህ? እግዚአብሔር አለ ብለህ ታምናለህ? በእግዚአብሔር ታምናለህ? 100% ታምናለህ? ያ እግዚአብሔር ማለት እኮ ይሄ የቃላት ለውጥ ነው እንጂ ያው አላህ ነው ፈጣሪ እንደፈጠረ። አይ ይችን ምድር ፈጣሪ እንደፈጠራት ታምናለህ? ይችን ዓለም ጃር አምናለሁኝ። ግን ምን አለ መሰለህ በቃ ካመንክ ጃር ካመንክ ወንድሜ ተሰማኛለህ? ቆይ ጃር የናንተው አላህ አዳምጠኛ እሺ አንዴ አዳምጠኝ ልጨርስልህ። እሺ ፈጣሪ እንዳለ ካመንክ የሆነ ፈጣሪ አለ ብለህ ካመንክ አንተ እዚህ ጋር ሰውን ራሱ ስታወራ መሐመድ የፈጠረው እንትን ነው ምናምን ከምትል ጥሩ ነገሮችን ለማቅረብ መሞከርና ያለብህ። ገባ? በቃ ፈጣሪ በዚህ በኩል ሊገለጽ አይገባም። እኛን የፈጠረን አምላካችን እንደዚህ መሆን የለበትም ነው ማለት ያለብህ እንጂ የሆነን አካል ስለጠላህ ብቻ ዝም ብለህ በጭፍኑ መሄድ የለብህም። ገብቶሃል? መሐመድ አሁን ለምሳሌ መሐመድን ስለጠላህ ፈጣሪ ጋር መጣላት የለብህም። እሺ መልካም። እሺ ፈጣሪን ካመንክ አንተ ፈጣሪ እንዳለ ካመንክ በፈጣሪ አይገባው የምትለውን ነገር ለምሳሌ ነብያችን ያልሆነ ነገር አሁን ለምሳሌ ፈጣሪ ላይ ያልሆነ ነገር ካገኘህባቸው እዚህ ላይ ልክ አይደሉም ማለት አለብህ እንጂ ዝም ብለህ እንደበጭፍ መሐመድን ስለጠላህ ብቻ። ኧረ ጀዋር አዳምጠኛ እኔንም። እሺ አሁን ስለ መሐመድ አይደለም ቶፒካችን። አልጨረስኩልህም እኮ ነበር ግን አፋፌን አልከኝ አልጨረስኩልህም። እሺ ወቀሳ በዛብኛ እንዴ? ከበደኝ እኮ ደበደብከኝ እኮ። ላላ ወቀሳ አይደለም ቀጠቀጥከኝ። 2000 ሰው ፊት እኮ በቃ ገረፍከኝ እኮ ምንም አላሰረፍከኝ። እሺ ኦኬ መልካም። ምንድነው እሱ? እኛ በፈጣሪ እናምናለን። ያ ማለት ግን በቁርአን ውስጥ የተገለጠው ፈጣሪ ለፈጣሪነቱ ያ በነቢያት የተገለጠ አምላክ ነው ብለን አናምንም። ጾታ አለው ወንድ ነው ብለን ስንል ብዙ ምልክቶች ስላሉት ነው። ለምሳሌ ቁርአንህ ላይ በቀላሉ አንድ ጀዋር ልጠይቅህ። እኔ ለምሳሌ ልጅ የለኝም፣ ልጅ የሌለኝ ደግሞ ሚስት ስለሌለኝ ነው ብልህ፣ ወይንም ደግሞ አንተ መጥቼ ጀዋር ሚስት አለህ እንዴ ብልህ፣ ልጅ አለህ እንዴ ብልህ፣ እንዴ ሚስት ሳይኖረኝ ብትለኝ ለአንተ ልጅ እንዲኖር ሚስት ታስፈልግሃለች አይደል? እዚህ ጋር ደግሞ ምን አመጡ? ምን አለ መሰለህ ቁርአን ውስጥም ሆነ ሐዲስ ውስጥ ስሜት ያለው ነገር ደካማ ነው። አላህ እኛን አይመስልም፣ በሰው ልጆች ሊገመት አይችልም እየተባለ ነው በቁርአን እየተነገረን ያለው። ይኸውልህ የሙሳም የዒሳም የኑህም የሁሉም የነብያቶች ሁሉ ከዒሳ በፊትም የነበሩት የኢብራሂምም የያዕቆብም የእስማኤልም አምላክ ነው። ገባህ? መሐመድ ደግሞ እንደነሱ መልእክተኛ ነው እንጂ ሌላ ነገር አይደለም እያለ ነው እዚህ ጋር። ኧረ ተው፣ እሱን አልጠየቅኩም። እኔ አሁን እንደዚህ ብዬ ብናገር አልኩ። ለጠየቀኝ ነገር እኮ መልስ እየሰጠሁ ነው ወንድሜ። እኔ ልጅ የሌለኝ ሚስት ስለሌለኝ ነው ብዬ ብናገር ወንድ ነኝ ሴት ነኝ? ስሜት አለን፣ ፈሳሽ ነገር አለን። ገባህ? ስሜት ያለው ነገር ሁሉ ደግሞ ደካማ ነው። ፈጣሪ ደግሞ ያ አይገባውም። እኔ አልጠየቅኩም እሱን። እኔ ስለ ፈጣሪ አይደለም ማወራው። እሺ እኔ ልጅ የሌለኝ ያልወለድኩት ሚስት ስላላገባው ነው ብዬ ብናገር ጾታዬ ምንድን ነው? ወንድ ነህ። ለምንድን ነው ወንድ መሆነው? ማለት
ወንድ ለምን ወንድ ይሆናል? ያ ወንድ ነው። እንደዚህ ብዬ እኮ ነው የተናገርኩት። ልጅ የሌለኝ ምክንያቱም ሚስት ስለሌለኝ ነው ብዬ ነው የተናገርኩት። እኔ ጾታዬ ምንድነው? ወንድ። ኦኬ ወንድ ነው ሚስት የሚያስፈልገው ብለህ ስላሰብክ አይደለ? አዎ። ስለዚህ ሁለቱ ሲጣመሩ ልጅ ይኖራቸዋል። አዎ። ታንኪዩ። ቁርአኑ ላይ ገባለት ሱራ 6 101 ላይ አላህ እሺ ንገረኝ፣ ዝም ብለህ እንዲህ በቃልህ ንገረኝ። ምን ልትነግረኝ ነው? አላህ እንደዚህ ይላል። እሺ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ምን የሌለችው ሲሆን ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል? አላህ ሚስት ስለሌለው ልጅ የለውም። ደወሉ። እሺ አላህ ሚስት ስለሌለው ልጅ የለውም እያለን ነው። ስለዚህ አንተ ባልከን መሰረት ሚስት የለውም ተብሎ የሚነገርለት አካል ወንድ ነው ብለህናል። አላህ ደግሞ ሚስት ስለሌለው ነው ልጅ የሌለው። ቅድም ባየነው ሐዲስ ላይ ደግሞ አላህ ጺም አልባ ፍሪዛም ነው። ጺም የለውም ፍሪዝ ነው ጸጉሩ ተብሎ ቢነገርለት ወንድ ነው ሴት ነው? ጀዋር እኔ አባቴን አለች አልቃሿ። ዘናበል 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 አንተ ዘናበል ስልኮ የሆነ እየጋበዝኩ ሁሉ ይመስለኛል። አንተ ስም ከሆነ ፈታበል ዘናበል እንደዚህ አይነት ስሞች አስባችሁታል? እሺ ሰላም ነው? አቤት። እንኳን ደህና መጣ። አላህ መልካም። አላህ ምንድነው? እሱ አላህ አካሉ ምንድነው? አካል አይገለጽም። ኦኬ አካል የለውም። ኦኬ አካል ማለት ምን ማለት ነው? ጭምር አንተ ከሳሽ ነህ አይደል? ከሳሽ ነህ። ደስ ይላል። ኦኬ አካል ተውና፣ እሺ ቦዲ ሳለ የለውም? ቦዲም ሆነ እንትኑ መጀመሪያ የተነሳበትን ግለጽልና መጀመሪያ። ኦኬ አላህ እዛው ላይ ጻፍከው። መልካም። እሺ ርዕሱን እፎይ ቆይ እሺ ልጠይቅህ። አብዱ ኧረ ተው ገና ሳገባ ወሬ ጀመርኩ ከሆነ እየገባ ከአንተ በፊት አቡ ና ተመለስ። አቡ መሐመድ ተመለስ። አቡ መሐመድ ኦኬ ተራችሁን ጠብቁና ዘናበል። ሰላም ነው፣ እንዴት ናችሁ? ሰላም ብለናል። ቆይ ዘናበል አንዴ እናውራና ትቀጥላለህ። አቡ መሐመድ ኦኬ ዘናበል ይሰማል አይደለ? ኦኬ አላህ ጾታው ምንድነው አልከን? ምንም አይደለም። ካንተ በኩል ምን እያልከን ነው? ከኔ በኩል አላህ ወንድ ነው እያልኩ ነው። ከየት መጣ? ከቁርአን ከሐዲስህና እንትኖች ከተፍሲራቶች። እሺ በምን አይነት ሁኔታ? ኦኬ አንተ ሚስት አለህ? አሁን አላህና እኔን ልታገናኝ ፈልገህ ነው? አይደለም፣ ስለ አንተ ብቻ ነው ያወራሁት። አሁን ገጹ ላይ ያለው ስለ እኔ ነው ወይስ ስለ አላህ ነው? ኦኬ ክፈትለት። ክርስቲያን አቂዳህ ምንድን ነው? ስለ እኔ አቂዳ ሳይሆን የተገለጸው ገጹ ላይ የተጻፈው ስለ እኔ ህይወት ሳይሆን ስለ አላህ ነው።
ስለነ ወደ ሐዲሱ ተመለስ ክርስቲያን አስተኖረኝ አልኖረኝ አረብኛ ትችላለህ ብዬ አስባለሁ አንብብልን እስኪ ይሄንን ክፍል አንብብልን እሺ ከዛማ እናያለን አንብብልን ከዛ አላህን ጾታ እንፈልጋለን ከዛ አየው ሳይሆን አንብብልን ምን ይላል እሺ ቃለ ረሱላህ አረብኛውን ብቻ አረብኛውን አንብበው ያ አረብኛው ሲነበብም ደስ ስለሚል ድምጽን ከፍ አድርገና አንብብና ተርጉምልን እሺ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ረአይቱ ረቢ ፊ ሱረቲን ሻቢን አምረደ ለሁ ወደዚህ አስጠጋ ወፍረቱን ጃዕዱን ቀጠጡን ፊ ረውደቲን ኸድራ ምን እያለ ነው እኔ ተረድቼዋለሁ ፈስሬዋለሁ አውቄዋለሁ ቢል አይደለ ለጠፍከው እኔማ አውቄዋለሁ ተረድቼዋለሁ ገብቶኛል ለ2400 ሰዎች ተርጉምላቸው አቡ መሐመድ ተመለስ ተረዳኸው አንተ ተረድቼው አይደለም እንደ ማስረጃነት ያመጣው ተረድቼዋለሁ ቢለ ካንተ በኩል ነው መጣው ተርጉምላቸው አረብኛ ማይችሉ ስላሉ እኔም ቢቢዋለው ኢላዩና ያነበኩ ነገር ግን እኔ ተረድቼዋለሁ ካልከ ደግሞ ከተረዳው አንተ በላ እሺ እኔ ስተረጉም ግን ጣልቃ ገብተህ እንዳረብሽ አልተረጉምም ብለሃል አንተ ልብ በሉ ይሄንን አዲስ ለምን መተርጎም እንደፈራ አሁን እኔ ስተረጉም ግን ኢንተራፕት እንዳታደርግ ሎክ እንደዚህ ይላል ሚውት አርጋ እንደ ይደርባል መጣየቅማ ተጠየቃል አይደለም አንዴ አቡ መሐመድ መጣየቅ ተጠየቃል ለሶስቱንም እሱ ችግር የለውም ትጠይቀኛለህ እኔ ችግር የለብኝ አጠይቀኝ አይደለም እኮ ችግሩ አጠይቀኝ ሳይሆን መፈሰሩን ቅድም ፈስረኸዋል ነገር ግን በምን አይነት ሁኔታ እንደፈሰርከው እኮ አሁን በቃ አንዴ ሎክ እንደዚህ ይላል the messenger of god may god bless him and grant him peace said I saw my lord in the form of a beardless young man with curly hair in a green meadow ምን ይላል ማን ነው ይሄንን ያለው ነብዩ ጌታዬን በምን መልክ አይቼዋለሁ አለ በጺም አልባ ወጣት ልጅ ጸጉሩ ፍሪዝ የሆነ አረንጓዴ ሜዳ ነገር ላይ አይቼዋለሁ ማንን አላህን በምን አይነት ሁኔታ ጺም አልባ ሆኖ ወጣት ወንድ ልጅ ሆኖ ጺም ሳያሳድግ ፍሪዙን ግን አሳድጎ አይቶታል ይሄ አካል ሴት ነው እያልከኝ ነው እሺ ይሄን ያውን ለማን ተናገሩት ነብዩ ኢብኑ አባስ ኢብኑ አባስ ለማን ሰጠውሽ ኦኬ chain of narration እና እንዳርግልኝ አብደላ ኢብኑ አባስ ኦኬ እንትኑ ላይ chain of narration ኦኬ ቀጥል ያው ተቀምጦልናል Ahmed bin Salma on the authority of Qatada on the authority of Ikrima on the authority of Ibn Abbas ማለት ያው እንግሊዝኛው ሰው ወደ አረብኛ ገልብጠው ከፈለክ ያው ተቀመጠልህ እኮ እንግሊዝኛው ነው የተቀመጠው አህመድ ቢን ሰላም አለ ለቀታዳ ቀታዳ ደግሞ ኢክሪማ ደግሞ ከኢብኑ አባስ ኢክሪማም ታውቀዋለህ ታዋቂ ነው እሱም ቀታዳም ታዋቂ ናቸው ኢብኑ አባስም ደግሞ የነብይህ ያጎት ልጅ ነው በደንብ ታውቃቸዋለህ ሁሉንም ብዬሽ ስለዚህ ኢብኑ አባስ ሰሃባ ነበር ሰሃባው ደግሞ ኢብኑ አባስ ለማን ሰጠው ይሄን ሐዲስ አቡ በተደጋጋሚ ፖዝ እየሆነ ነውና እናወርዳለን ከዚህ በኋላ ፖዛችሁን ፕሊዝ አቡ መሐመድ ኦኬ ሶሪ
ስለዚህ ይሄ አካል ወንድ ነው ሴት ነው ማለት አሁን ሰነዱን እየጠየቅኩ እኮ ነው። ሰነዱን ደግሞ ያላሳየን ነገር አለ። አዳም ሰነዱን አሳይቻለሁ። ሐዲሱን ግሬዱን አሳየው። ሳሂህ ነው፣ ኦተንቲክ ነው። ሰነዱንም ተርኬልሃለሁ። ሰነዱን እኮ እስከ ሰሃባ ብቻ ነው ጠቀስከው። ነብዩ ነው ያለው። ሰሃባው ከነብዩ ነው የወሰደው ከመሐመድ አሁን የምትናገረኝ ሐዲስ እኮ ሰሃባ ላይ ቆመ ነው። ኢብኑ አባስ ማለት እኮ ሰሃባ ነው። ስህተት ያው እስከኛ ያደረሰ ይሄን ሐዲስ እስከኛ ያደረሰ ማለት ነው። አዳም ሰመሪ ኦፍ ሐዲስ ስኮላርስ ሩሊንግ ይልና authentic with chain of transmission traceable back to the prophet እስከማን ድረስ ነብዩ ሙሐመድ ወደ አረብኛ ከይቅርታ ጋራ ወደ አረብኛ አዙርልኝ እፎይ አረብኛው ላይ አድርገለት ቀደም እኮ ለዚህ ነው በል ከላይ መልሰው ክርስቲያን ዘወል አድርገው እያንዳንዱን እያነበብክ ተርጉመልን በአንተ አፍ እንደውም ሲተረጉ አረብኛውን ትለዋለህ ተተረጉማለህ ሪከርድ አድርጉት ቀጥል አረብኛውን ተርጉመልን እያልከው ክርስቲያን ሸፍነው ማለት አሁን እኮ ማይተረጉም ሆነ ሙሉና እኮ ሰነድ የለው እያነበብክ ተርጉም ሰነድ እንደሌለው እናያለን እያነበብክ ተርጉም የቱ ጋር ያለ አሁን አንብብ ተርጉም በምታሳየን እኮ አሁን እንትን አሁን በምታሳየን እኮ እንትኑ የለውም ሰነድ እባክህ አንብብና ተርጉም ሰነድ ምን እንደሆነ አታውቅም ማለትና አስተምርሃለሁኝ ሰነዱን ቀደም አሳይቻለሁ አሁን ደግሞ ያሳያለሁ እሱንም አንብብና ተርጉም አንተ እኮ ሰነድ ብለህ ያስቀመጥ አራዊ አብደላህ ኢብኑ አባስ በቃ ማይክ ያዝ ምክንያቱም አንብብና ተርጉም ስትባል ምንም መተርጎም አትችልም ኢብኑ አባስ ላይ ነው የሚቆመው ይለናል ቢያነባው እኮ ኢብኑ አባስ ላይ ሳይሆን የሚለው ነብዩ ድረስ ነው የሚለው ወደ እንግሊዘኛ ቀይረው ክርስቲያን ሙስሊሞች ያለ ውሸት እንደማይቆሙ ላሳያችሁ ማይክ ያዝ አትረብሽ እስልምና ያለ ውሸት አይቆምም ሙስሊሞች ውሸተኞች ናቸው እጅግ ሲበዛ እስልምና በውሸት ላይ የቆመ ሃይማኖት እንደሆነ እዚሁ ላሳያችሁ አንብብና ተርጉም ሲባል የሚቀጥፈው ለዚህ ነው summary of hadith scholars ruling authentic with chain of ልብ በሉ ሰነዱ አለ chain of transmission traceable back to the prophet የሚለውን አስመርለት ክርስቲያን ማየት ስለማይችል ነው እስከማን ይላል እስከ ነብዩ traceable back to the prophet እስልምና ለውሸት አይቆምም ምክንያቱም የጥልቁን መንፈስ የተጠናወተው ሃይማኖት ስለሆነ በሱ ስለተመሰረተ እዚሁ አይኔ ያየ እንድትዋሸኛለህ እንዴት ትከደኛለህ እዚሁ ሴቶችን እዛ ቤታችሁ እንደምትዋሹት እኔ ልዋሹ አትችሉም በትንሹ ይሄንን 10 ጊዜ አንብቤን መመጣ ሰው ነኝ እጄ መመጣውን መረጃ በደንብ አጥንቼ መመጣ ሰው ነኝ ይሽ አንድ ግራዳም ቆይ እኔ ካንተ ፈለኩት ይቅርታ ጠይቃለሁ ቆይ እኔ ልንገርህ ቆይ ሰነድ የሚባለው ነገር በኋላ ታስረዳኛለህ ነገር ግን እኔ ልንገርህ የትም አትሄድ አረብኛው ላይ አድርገለት ምትሄደው አንብበህ ስተረጉምላቸው ነው ከመጀመሪያ ጀመረ ችግር የለውም አንብብና ተርጉም ቆይ ሰነድ የሚባለው አንድ ጊዜ ልንገርህ አይደለም ያንተውን አቅመውና ሰነድ የሚባለው መጀመሪያ ምን እንደሆነ ልንገርና ተርጉም ስለ ሰነድ ሀሁ በያስተምራለሁ ሐዲሱን አይቼዋለሁ ነገር ግን ሰነድ ማይክ ያዘቀ አቡላላ በቀጥል አቡላላ እንደዚህ አይነት በቃ ምንም አያውቁም ነገር ግን ሊወያዩ ይመጣሉ ምን እንደሆነ እንኳን አያውቅም ማለት ነው ምን እንደሚያወራ እንኳን አያውቅም ሰነድ ምን እንደሆነ ሀሁ አስተምራለሁ chain of transmission ወይንም ደግሞ chain of narration እስናዱ ምንድነው ግሬዱ ምንድነው እሱ አንብብና ተርጉም ሲባል ማንበብና መተርጎም አይፈልግም ግን ሊሞግተኝ ይሞክራል አንብብና ተርጉመው እንዴ ዝም ብሎ ድርቅና ምክንያቱም እስልምና ለውሸት ማይቆም ያሐሰት አይተሰምሮ እህት ወንድሞቼ ከሰር ያላችሁ ሙስሊሞች አዳምጡ እዚህ ገስት ላይ የምታዩአቸው አንብቡና ተርጉሙ ነው ያልኳቸው ራሴ ልተርጉም አይደለም ያልኳቸው አንብብና ተርጉምላቸው ስለው እንኳን አንብቦ በሚስጥር ማድረግ ይፈልጋል ምክንያቱም አንብቦ ከተረጎመው ይጋለጣል ውሸቱ ይወጣል ያሐሰት አስተምሮ ልክ እንዴት ነው እሱ መርዝ በብልቃጥ ውስጥ ታፍነው ተቆየ ክፈቱት ስትሉት ያፈነውን ሰውዬ መክፈት እምቢ ይላል
ልክ እንደዛ ነው እስልምና። በብልቃጥ ውስጥ ያለ መርዝ ነው። ቶክሲክ የሆነ መርዝ ነው። ከተከፈተ ምን ይሆናል? ይበክላል ሰውን ማለት ነው። ኤኒዌይስ አቡላላ ቀጥል። ይሄን ያም ሰላም ነው ሰላም ነው አፎይ ሰላም ብያለሁ። እንኳን ደህና መጣ ሙስሊም ነህ ብዬ አስባለሁ። እኔማ የድንግል ማርያም ልጅ ነኝ። እና አስወገርከን ማለት ነው። አይ ማለት ሙስሊም ነበርኩ። ኦኬ ወደ እውነተኛ መንገድ ተመልሻለሁ። ምን አላህና መሐመድ ሐሰተኛ ነብይ መሆኑ ገብቶ ነው? ገብቶኝ በጣም ገብቶኝ ነው። እስቲ መሐመድ የጥልቁን መንፈስ አስተምሮ ነው ያመጣው በል። አቡላላ አቡላላ ላላላላ አቡላላ ምን ነው ገብቶኝ ነው የመጣሁት አላልኩም? ክርስቲያን ነኝ አላልኩም? ነው ይሄንን ጥያቄ ለመሸሽ ያደረካት ጥረት ነች። እንደዛ ነው። መሐመድ ሐሰተኛ ነብይ ነው በል እስቲ። አቡላላ ሜቢ ከጥያቄው ለመሸሽ ከሆነ መልካም፣ አናስጨንቅህም። ኤኒዌይስ ወና በስመ አብ አንተ ደክሞኛል ለካ። ቀጥል ክርስቲያን። በነገራችን ላይ በስነ ስርዓት ትራንስሚሽኑ ቼን ኦፍ ናሬሽኑን ተቀምጧል እዚህ ጋር ማንበብ የሚፈልጉ ሙስሊሞች ካሉ። ነገር ግን አንብባችሁ ተርጉሙ ስትባሉ ተርጉሙ፣ ድርቅ አትበሉ። ይሄው ተቀምጧል ቼን ኦፍ ናሬሽኑ የት እንደሚደርስ ቀጥታ ሰንሰለቱ ነብዩ ጋር እንደሚደርስ እዚህ ሐዲስ ላይ ተቀምጧል። ስለዚህ አንብባችሁ ተርጉሙ ስትባሉ በውስጥ ተንሾካሽኮ አንብበ ከዛ በኋላ ሼም ይዞ አሳፍሮ ደብሮ ወንድ ልጅ የሚለውን ስታይ ዝም የምትል ከሆነ ችግር አለ ማለት ነው። ኦኬ እሺ፣ አረብኛ ስም ያለው አረብኛ ስም ያለው እሺ፣ ስሙ ኦኬ እሺ፣ ካይሪ ነው የሚለው። ካይሪ አለ። ሰላም። እሺ፣ ጆር ሰላም ነው አለው። ተቋርጦብኝ ነው ቅድም እኮ ሰው ደውሎብኝ። ኦኬ እሺ፣ ቀጥል። መቀጠል እንችላለን። እዛው ላይ ምን ነበር? አላህ ጾታው ምንድነው ብሎ ቁርአን ላይ ነበር። ቁርአን ላይ ነበር ቅድም እኔ ጋር ስለ ልጅ ደርሰን ነበር። እሺ፣ ሚስት የሚፈልጋት ሚስትም ልጅም የለውም የሚለው ላይ ደርሰን ነበር። ኦኬ እሺ፣ ጥሩ። ሚስት የሚፈልግ አካል ጾታው ምንድነው? ሚስት የሚፈልግ አካል ጾታው ምንድነው? ለምሳሌ አሁን አንድ ጊዜ ላብራራልና እንደዛ የሚታሰቡ እምነቶች አሉ አዝ ምድር ላይ። ከዛ በፊት የነበሩ መጽሐፎችን እኮ መጽሐፍ ቅዱስም ይሁን ማንኛውም መጽሐፎች የአላህ መጽሐፎች ናቸው ሁሉም ማለት ነው። አይ የመጽሐፍ ቅዱስ ያለው ታውቃለህ አይደለ? ተግዚአብሔር እንደወረዱ ታውቃለህ አይደለ? አንድ ጊዜ አሁን ጥያቄው ላይ ብቻ ፎከስ አድርግ። መጽሐፍ ቅዱስ ላይ እኮ ልመልስልህ ነው። አንድ ጊዜ አስጨርሰኛ። ጥያቄውን መጀመሪያ ፎከስ አድርገህ ጥያቄውን የምንጠይቅህን ጥያቄ ከምጠይቅ ጥያቄ እኮ እንዲህ ከዛ ጀምሬ እኮ ልመጣልህ እኮ ነው መልሱ ላይ ልደርስ ነው እኮ። መጽሐፍ ቅዱስ የአላህ መጽሐፍ አይደለማ። አላህ የሚባል አካል የሚታወቀው በሙሐመድ ነው እንጂ ከሙሐመድ በፊት ይሄ ቃሉ አረበኛ ስለሆነ ነው። ክርስቲያን አረቦች አላህ አይደል እንደሚሉት እግዚአብሔርን እኮ አንተ የምታመልከውን ጺም አልባ አምላክ ወይም ደግሞ ጸጉሩ ፍሪዝ የሆነ አምላክ መጽሐፍ ቅዱስን አልሰጠም። በቃ ባጭሩ አሁን ወደ ቶፒክ እሱ ላይ ሳይሆን ስለ ፈጣሪ እናውራ። ፈጣሪ አለን ብለን የምናምን ሰዎች ነን እናውራ። ለምሳሌ ማለት ነው እኮ ጺም አልባ አምላክ የለም ጺም አልባ ወይም ደግሞ ጸጉሩ ፍሪዝ የሆነ ወጣት ወንድ የሆነ አምላክ የለም።
መለኮታዊ ሆነ እንደዚህ አይነት አምላክ የለም። በእሱ አታምንም አይደል አንተ? እኔ እኮ ዝም ብዬ ኖርማን እያወራሁ እኮ ነው ወንድሜ። አሁን እያወራን ያለነው ጾታው ላይ ስለሆነ ጾታ ስላለው ወንድ ስለሆነ ነው አላህ እያልከኝ ነው አይደል አንተ ሚስት የፈለገው? አዎ እሱ ነው ጥያቄ። ሚስት የሚፈልጋት ወይም ደግሞ የነብዩ መሐመድም ጌታ ነብዩ መሐመድ ያመጡትም ጌታ ወንድ ነው ብለው ነው የሚያስቡት፣ ወንድ ነው ብለው ነው ያስተማሩት እያላችሁ ነው አይደል የምትሉት? ኖ ችግር የለውም ጀዋር። ቅድም ምን ብለኛል መሰለህ? እኔ ልጅ የለኝም፣ ልጅ የሌለኝ ደግሞ ሚስት ስለሌለኝ ነው ብዬ ብናገር ጾታዬ ምንድነው ስልህ ወንድ ነህ አልከኝ። ለምን ስልህ ምክንያቱም ሚስት የሚፈልግ አካል ወንድ ነው አልከኝ። ይሄን ቁርአን ላይ አፕላይ ያደረግነው አላህ ልጅ አለ ሆይ ተብሎ ሲጠየቅ አይ ሚስት የለኝም፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ መለሰ። ስለዚህ ምን አለ ይሄ ደግሞ ለመሰለህ እንደዚህ የተባለበት አላህ የተወለደም ነው ብለው የሚያምኑም እምነቶች አሉ። አይ ገብቷል። ደግሞ አምላካችን እግዚአብሔር እፎይ እየሰማኸኝ ነው? ቆይ ተጥያቄው ጋር አይገናኝማ። ሰዎች የጠየቁት ልጅ አለህ ብለው ነው። ልጅ አለህ ብለው ሲጠይቁት እሱ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ሪቶሪካል በሆነ ኤክስፕሬሽን ለነሱ ጥያቄውን በጥያቄ መለሰባቸው። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ጥያቄውን በጥያቄ መለሰው። የአምላክ ልጆች ነን የሚሉ የአምላክ ልጆች ነን ብለው የሚሉ አማኞች አሉ የሉም በምድር ላይ? ይኖሩ፣ እሱ ችግር የለውም። ከዚህኛው ጋር ያንተ ለዛ መልስ ነው አፎዬ። ይኸውልህ ወንድሜ ለዛ መልስ ነው ይሄ የመጣው። ኦኬ አላህን ይኸውልህ ጥያቄው ቁጥር 100 ላይ ለምን አታርግልኝም? ክርስቲያን ሰዎቹ ሚስት አለህ ብለው አይደለም የጠየቁት። 100 ላይ አድርግልኝ አንዴ ዝቅ አድርገው። ሚስት አለህ ብለው ሳይሆን የጠየቁት ሰዎቹ ልጅ ነው፣ ስለ ልጅ ነው የጠየቁት። ልብ በለው። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ አለ። ወንዶች ልጆችና ሴቶች ልጆችንም ያለ ዕውቀት ለእርሱ ቀጠፉ። የቀጠፉበት ምንድነው? እሱ ወንድና ሴቶች ልጆች አሉት ነው ያሉት እንጂ ሚስት አለው አላሉትም። እሱ ግን ለዚህ ጥያቄ ምላሽ ሲሰጥ ምን አለ? ከፍ አድርገውን ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ አለ። ልብ በል። እነሱ ልጅ አለው ሲሉ እሱ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሰዎቹ ልጅ አለው ነው እንጂ ሚስት አለው አላሉትም። እሱ ሲመልስ ግን ሚስት የለኝም ነው ያለው። ስለዚህ ቀደም እንዳሳየንህ አላህ ጺም የለውም። ጺም አልባ ተብሎ የሚነገርለት ባይ ዲፎልት ወንድ ለሆነ አካል ነው። ፍሪዛም እሱን አሁን እኮ ልዩም ቀደም ላይ ማስረጃ አምጡ ምን እያላችሁ ነበር? እሱን አሁን ስለሱ አይደለም ስለ ጾታው ስላላችሁት ነው እያወራለሁ። ትፈትለት ማስረጃ መጥቶለት እኮ አንብብ ሲባል ይኸው እስር እኮ አለ። ዘናበል አንብብ በለው እስቲ ወንድምህ ነው አይደለ? አንብብ እኔ ፊትና አንብብ ይኸው አለ እኮ ቁጭ ብሎ እያዳመጠ ነው። አንብብና እስቲ ተርጉም ነበር። ይኸው ተከፍቶላል። ኪታቡን ከፈለክ ኪታቡን በውስጥ ልክልሃለሁ። ኪታቡን ትፈልጋለህ? እፎይ እየሰማኸኝ ነው? እየሰማሁ ነው። አንብብ። እየሰማኸኝ ነው? ከሰማኸኝ እየሰማሁ ነው። ይኸውልህ ወንድማችን ጀዋር እምናምነው ይኸውልህ አሁን እዚህ ጋር ክርስትና ጋር የሚለያይበት ወይም ክርስትና ላይ ሊሻሻል የመጣበት እምነቱ ጀዋር እንጂ ክርስትናም የሙስሊሞች እምነት እንደነበር ታውቃለህ አይደለ? አላቅም አይልም። እንደዛ የሚል የለም። ክርስትና በክርስትናው ሱራ በምድር ላይ እኮ ኢየሱስ እኮ እስልምናን እኮ ነው ሊሰብክ የመጣው። ጌታችሁ አንድ ነው፣ ወደ እኔና የእናንተን ጌታ አምልኩ ነው ያለው። ጀዋር እስልምና ክርስትናን ባለማወቅ ነው ያልኩህ። መጽሐፉን እቀበላለሁ። ይህን ክርስቲያኖች ገነት ይገባሉ የሚል አዲስ አለ። እንደገና ደግሞ በመጽሐፋቸውም ይፍረዱ የሚል አለ። ሱራ 5 47 ላይ፣ ሱራ 5 66 68 ላይ፣ ሱራ 4 135 ላይ፣ ሱራ 2 91 ላይ፣ ሱራ 2 101 ላይ፣ ሱራ 2 113 እስከ 14 እነኚህና የመሳሰሉ የቁርአን ክፍሎች የመጽሐፉ ሰዎች በመጽሐፉ እንዲሰሩ ይናገራል፣ ይፈቅድላቸዋል። ኢቭን መስራትና መፍረድ ብቻ ሳይሆን መስራት ብቻ ሳይሆን ፍረዱበት ይላል። ክርስቲያኖች በመጽሐፋችሁ ፍረዱ ይላል። ስለዚህ ክርስቲያኖች በመጽሐፋችሁ በመጽሐፍ ቅዱስ ተመሩ፣ እሱ የአምላክ ቃል ነው ብሎ ካዘዘን ልክ በመጽሐፉ አውቶማቲካሊ መስራትና መፍረድ ስንጀምር እስልምና ሐሰተኛ የጥልቁ መንፈስ መሆኑን እናገኘዋለን። ምክንያቱም ክርስቶስ ስለራሱ ሲናገር ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከት ከቁጥር 17 ጀምሮ
ስለገዛ ቤተ መንግስቱ መቅደሱ ሲያወራ ይሄንን ቤተ መቅደስ አፍርሱት አነሳዋለሁ በሶስተኛውም ቀን ብሎ ይናገራል። ነገር ግን ይሄንን የሚቃወም ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ ስትመለከተው ወንድም እኔ አሁን መጽሐፍ ቅዱስን እኮ እንድታስተምረኝ አይደለም የገባሁት። አዳምጥ ልነግርህ እኮ ነው። ስቅለቱን የሚቃወም እሱ ምንድነው? እሱ ሰይጣን የሰይጣን አስተምሮ ያለበት ነው። ሱራ 4 157 ላይ ደግሞ አልሰቀሉትም አልገደሉትም የሚል አስተምሮ ስናመጣ ልክ ክርስቶስ ጴጥሮስን ተው አይሁንብህ ብሎ ስቅለቱን እንደተቃወመ በዛ ውስጥ ያለው መንፈስ ክርስቶስ ደግሞ እንደገሰጸው ወግድ አንተ ሰይጣን እንዳለው መሐመድን እንቃወመዋለን። አልሰቀሉም የተሰቀሉ እንደዚህ ብሎ የሚለው የቁርአን ክፍል ቆይ እንቃወማለን። ለምን ትወጣለህ? አትወጣም። ለወጣ ነው። አሁን ቁርአን ይሄንን አንብብ። አላህ ወንድ ነው። አይ ለወጣ ነው። አላህ ወንድ ነው። አንብብና ተርጉም። ለወጣ ነው ወንድሜ። እንዳወጣ ይሄንን ክፍል አንብብና ተርጉም። ለፎይ አሁን እኮ በቁርአን እያወራን እያለ ስለ ርዕሳችን አንተ መጽሐፍ ቅዱስ ገብተህ እኔን ልሰብከኝ ትፈልጋለህ። እኔ አሁን ያንን እኮ አይደለም እያወራን ያለ ነው። አንተ ነህ ያነሳኸው ጀዋር። መጽሐፍ ቅዱስም ክርስቶስ እኮ የመጣው እንዲህ ሊሰብክ ነው፣ መጽሐፍ ቅዱስንም እንደዚህ ስለሆነ ነው ምናምን ብለህ ያነሳኸው ጫወታውን አንተ ነህ። ይሄንን አንብብና ተርጉም። እኔ ይኸውልህ አሁን ሐዲስ ለመተርጎም አልችልም። ሐዲስ መተርጎም አልቀራሁም ቂራት ያን ያክል ማለት ነው። ቴንኪው። ስለዚህ ካልቻልክ አዳምጠኝ፣ ተርጉምልኝ። ክርስቲያን እንግሊዘኛ አድርገው። ላላ እኔ አሁን አልፈልግም። እንካ ትሰማኛለህ? እኔ የራሴ የሆኑ ቃልቾች የራሴ የሆኑ አስተማሪዎች ስላሉኝ የእናንተን ትምህርት ሲጀመርም አልፈልግም። አሁን ሐዲስም ለምን አናደርግም? ጀዋር ለምን እንደዚህ አናደርግም? ከበላይህ ዘናበል አለ አረብኛ ይችላል። ሐዲሱም ሰነድ የለውም። የደንቆሮ ለቅሶ መልሶ ነገር አታድርገው። ብዙ ዶኢፍ ሐዲሶች እንዳሉ ታውቃለህ። አቦ በእናትህ ጀዋር በቃ ትረብሻ። ቆይ አንዴ ዘናበል ከኔ ጋር የምትቀጥለው አሁን ይኸውልህ አረብኛውን አንብበህ መተርጎም ከቻልክ ብቻ ነው። ምክንያቱም በሆድህ አንብበህ ዝም እንድትል አልፈልግም። አረብኛውን አድርግለት። አረብኛው ሲነበብኛ መስማት እንፈልጋለን። አሁን አንተ እዚህ ጋር ቆይማ፣ እዚህ ጋር ምንድነው? አሁን አንተ እዚህ ጋር ጀዋር አንተ እኮ ምንም የምታውቀው ነገር የለም። ምንም ስላላወቅህ አይ አለማወቅ ሳይሆን ንገረኝ እስኪ አንተ እዚህ ጋር አሁን ስለምኑ ነው እያወራኸኝ ያለው? ስለ ጾታው ነው አይደለ? ያ ምን ይላል መሰለሽ ጀዋር ቆይ አንዴ ዘናበል እንቀጥላለን። አንተ ስለምታውቀው ዘና አላለሁ። ምንድነው ንገረኝ እስኪ። አንተ ነህ አይደለም ዘናበል ያልኩህ፣ ከላይ ስሙ ነው ዘናበል የሚለው። ሶሪ ኤኒዌይስ ጀዋር ምን መሰለህ ቅድም ብዬ ነበር ዘናበል ስል ቆይ አንዴ ዘናበል ኔትወርክ ይዞኝ ነው። ቆይ ዘናበል አንዴ። እሺ ይኸውልህ ጀዋር ስለ ጾታ እያወራህ ነው። አላህ ጾታ የለውም የሚለውን እየሞገታችሁ ነው። እኛ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ያ በስጋ የተገለጠውን ደግሞ የተገለጠበት አካል ነው ድንግል ወንድ ልጅ ትወልዳለች ተብሎ ነው የተነገረውና ወንድ ብለን እንጠራዋለን። ችግር የለውም። ይሄንን በጣም ለዘመናት ሞክ አድርጋችኋል፣ ተሳልቃችኋል። አላህ ግን በባህሪው ወንድ ነው፣ የናንተ ጾታ ያለው ነው እያልናችሁ ነው። ጾታ አለው፣ ጺም የሌለው ፍሪዛም ወንድ ነው ብሎ ነብይህ ተናግሯል። አይ መገለጥ ነው ካልክ የኛን ክርስቶስን ለምን ትቃወማለህ? በስጋ የተገለጠውን አምላክ መለኮት በባህሪው ጾታ አለን ብለህ ማናምነውን በስጋ የተገለጠውን ለምን ትቃወማለህ? ያንተ በባህሪው አምላክህ ወንድ ነው እያልን ነው። አሁን ገብቷል? እንግዲህ እኛ ይሄ የእስልምና መመሪያችን አይደለም። ሲጀመር ሐዲስ ውስጥ ሲነገር ቁርአን ውስጥ ሲነገር ሰምቼው አላውቅም። ልጅ የሚባለው ነብዩላህ ማይከስ ሰምተህ አታውቅም ማለት እየሰማኸኝ ወንድሜ ፕሊዝ ሰምተህ ማታውቅ ከሆነ ዝም በላ። ከበላይ አለ ይተርጉምልህ እሱ። አሁን እኮ ስማኛ ነኝ። ቆይ ለምን ሰማለሁኝ? ምክንያቱም መረጃ ማታመጣ ከሆነ ለምን ሰማለሁ? አታውቀውም እኮ ገና ይኸው 15 ቀን ሆነኝ ስላላህ ከገባሁኝ ዘሆል ማመጣቸውን ቶፒክ ሰምተን አናውቅም ነው የምትሉት። የኔ ችግር ሳይሆን የኡስታዞቻችሁ ችግር ነው። አሁንም እየሳክ ነው። እንደሞኛቱን ሰምቼ አላውቅም ካልክ በኋላ እየሰማኸኝ በእግዚአብሔር ስማኝ እሺ። እኛ ይሄ መመሪያችን ልጅ የሚባለው ነገር አናዶህ ከሆነ ኢየሱስ ክርስቶስ ልጅ የተባለበት ነገር ደግሞ ተሰምቶህ ከሆነ ወንድ ልጅ አታምልኩ የሚባለው እንደኛው እንደ ሰው ልጅ ስለተወለደ ነው። ገባህ? አታምልኩ የተባለው ለዛ ነው። እንደኛው
ተወልዶ ነው። እንደኛው ይበላል፣ እንደኛው ይጠጣል፣ እንደኛው ይደክመዋል፣ ይተኛል። ይሄ እንኳን ሐዲስ አንተ ያልከው ራሱ ሐዲስ ትክክለኛ ሶሒህ ቢሆን ራሱ ገባህ አላህ በዛ መልኩ መስሎ ለረሱል ቢወርድላቸውና ቢያውት እንደውም ወደ ኢስራ ወደ ሰማይ ሲወጡ እሳቸው አይተውታል። ዱንያ ላይ ማንም አይቶት አያውቅም። ከአላህ ጋር ተገናኝተዋል። ግን አንተ ያ ነገር ይሄ ነብዩላህ ኢሳ እንደዚህ መባላቸው እያናደደህ ከሆነ ይሄ የሰው ልጅ ድክመት ነው። ይሄንም እንትን የሚለው ሰው ማንኛውም ደካማ ስለሆነ ፈጣሪ ሊሆን አይችልም ነው እንጂ ተባልከው። እሺ ያዝሽ ማይከል ተቀበል። ለዚህ ልጅ አሁን አይምሮን የሰፋው ምንድነው? እሱ አምላክ እንደዚህ ነው የሚለውን አጥሮት እሱ ጋር ሲመጣ ግን አይ እንዲህ ከተገለጠ ምን ችግር አለው? የእናንተ ጋር ግን ክርስቶስ ያ በስጋ የተገለጠው ይበላል ይጠጣል፣ መድከም እንደዚህ ታይቷል። አምላክ አይደለም፣ ይሄ ሰው ባህሪ ነው። እኛ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው። ይህንን ግን ቁርአንህ ላይ ቅድሚያ አፕላይ ላድርግብህ። አላህ ለምንድን ነው የማይበላው? ድፍን ስለሆነ። እኔ ነኝ ያልኩት አይደለም። ምክንያቱም ሱረቱ ኢኽላስ ቁጥር 3 ላይ አላህ ማስወጫና ማስገቢያ የሌለው ድፍን ነው ይላል። ድፍን ከሆነ ደግሞ ሆድ የለውም ብለው አስቀምጠውታል። ይሄን ጠበሪ ማየት ትችላለህ። ሆድ የለውም። ሆድ ከሌለው ደግሞ ምንም ሊያስገባ አይችልም። ለዛ ነው መብላት ያልቻለው። ድንጋይ አይበላም። ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ አያ 3 ላይ አላሁ ሰመድ ማለት ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ድፍን ጠጣር ማለት ነው ብሎ አስቀምጧል። ወላሂ በጣም ተዋሻለህ። ወላሂ ተዋሻለህ በጣም። ቆይ ክርስቲያን ይክፈትለት። ተረጋጋ። ወላሂ ተዋሻለህ። ተረጋጋ። ለምንድነው ልጅ የሌለው ያለውን ስለ ልጅ አናዶ ነው? እሺ ማይኬን አትያዙብኝ። እኔ ልጨርስ። ዝም ብዬ አልናገርም። አውራ እኮ ታግሻ አዳምጫለሁ። ልጨርስ። አዳምጥ። እሺ ማይኩን አትያዙት ግን። እሺ ቀጥል። እኮ አዳምጥ። ልጅ የሚለው አናዶህ ከሆነ ካልከኝ ልጅነት አያናድደንም። እንኳን ክርስቶስ የአብ የባህሪው ልጅነትን ተውና ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው እሱ የባህሪው ልጅ ነው። እኛ ራሳችን የእግዚአብሔር ልጆች ተብለን እንጠራለን። ሮሜ ምዕራፍ 8 ቁጥር 15 ጀምሮ ዮሐንስ ወንጌል ምዕራፍ 1 ከቁጥር 13 አካባቢ ላይ አስቀድሞ በእንትንም ያሉት ኢቭን እስራኤላውያን ራሱ የእግዚአብሔር አባታችን ብለው ይጠሩታል። ዘዳግም ምዕራፍ 14 መመልከት ትችላለህ። እጅግ ብዙ ቦታ ላይ እኛ ራሳችን ልጆች ተብለን እንጠራለን። ምናፍርበት አይደለም። ነገር ግን አላህ ሚስት ስለሌለው ልጅ አለ ሲባል ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች ከዚህ ንግግራቸው ባይቆጠቡ ይላል። ለምን? አራማን ልጅን ያዘ ወለደ ብለው ስለተናገሩ ይህ ከባድ ንግግር ነው ይላል። ሱራ ስንት 19 ከ89 እስከ 93 ሱራ 5 18 ላይ ቆይ ይሄንኑ ይደግመዋል ማለት ነው። አላህ ልጅ እንዲህ አንገበገበው ምንድነው እሱ? ነገር ግን ጾታ እንዳለው ማህፀን ላይ እንኳን እንደሚነፋ ሱራ 66 ቁጥር 12 ላይ የመሬምን ቀሚስ ገልቦ ማህፀኗ ውስጥ እንደነፋ አስቀምጦታል። ማህፀኗ ላይ ይሄንን ደግሞ ተፍሲር አልቁርጡቢ ሲፈስረው ይሄን ያደረገበት ምክንያት ስሜቷን ለማምጣት ነው። ማህፀኗ ውስጥ የነፋው ብሎ አስቀምጦታል። አላህ ደግሞ ጾታ የለውም አለው። ይሄው ቢያን አልተልቢስ አልጀሚያ ኢብኑ ሼክ አልኢስላም ወይንም ኢብኑ ተሚያ 7ኛው ሙጀለድ 290 ፔጅ ላይ አላህ ጺም የሌለው ፍሪዛም ወንድ ነው፣ ወንድ ልጅ ብሎ አስቀምጦታል። ክፈትልን ክርስቲያን። መምህር እንኳን ደህና መጡ። እንኳን ደህና ቆየን። እንዴት ነህ? እሺ ይቅርታ አንድ ያናግረኛል። እፎይ በነገራችን ላይ አንዴ መምህር ሰላም ይበሉ። ሁላችሁም እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለጌታችን ኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። ለእመቤታችንም 21 ነው መገለጧ ነው። እንኳን አደረሳችሁ እያለሁ። እሺ ቀጥሉ። አሜን። እንኳን አብሮ አደረሰን። እሺ አስወጣው እንደ ቃል ከታች ወደ ክርስትና መጥቼ ነበር ያለው ልጅ አስወጣው ነው ወጥቶ ራሱን ጦላ ሰጥቶት ለላክና አስገባው። መልካም ዘናበል አረብኛውን አንብበህ የምትተረጉም ከሆነ እንቀጥላለን። አንብበህ ማተረጉም ከሆነ በወደ አንብቤዋለሁ የምትል ከሆነ አይሆንም። በድምፅህን ከፍ አድርገህ ታነባለህ፣ ሰዎች እየሰሙ ከዛ ለኦዲየንሱ ተተረጉመላችሁ። እኔ ስናገር እኮ ታደራርበዋለህ ነው። ለምንድን ነው ማሰባኝ እኮ አዲሱን አንብብና ተርጉመህ ክፈትበት ክርስቲያን። ከዚህ በፊት እንደነበሩት ይሄው
ላይ በላይ እኮ ነው የምትናገረኝ። ከዚህ በፊት እንደነበሩት አዋራኝ እኮ አንተና አጠፋ እኮ አንተ ምን አይነት ፋውል ሰራ መሰለ? የሆነ ሰዓት ላይ ትሪት ሳደርግ ምን አደረክ? በውስጥ እያነበብክ የሆነ ማይሆን ነገር ውስጥ ገባ የሚለውን መካሪ መሸምጠት ጀመርክ። ሽምጠታ ውስጥ ነው። እንግሊዘኛ ታደርግ ክርስቲያን፣ አረብኛ አድርገው። አረብኛ ይችላል፣ ፐርፌክት ነው ልጁ። ሰው ራሱ አንብቦ ለአንተ መስሎ ነው እንጂ እኔ እንደዛ አላደረኩም ነው። አድርገሃል። ታማኙንና ተርጉመው አዲሱን አረብኛውን አድርግለት። አረብኛውን አድርገው ክርስቲያን ማይልካ ከመጀመሪያ ጀምራ አንብበህ ተርጉመው። እሺ አንድ ነገር ግን ልንገርህ። ምንም አትንገረኝ። ሐዲሱ ፕሊዝ ሐዲሱ ያለውን ብቻ አንብበህ ተርጉም። እዚህ ውስጥ ሰነድ የለም። ሰነድ የሚባለው ረሱል ሰለላሁ ዐለይሂ ወሰለም ከተናገሩት ሷሃባ ሙታ አዳምጥ። አዳም ወደ እንጦሮጦስ ልካለሁኝ። እስካሁን የታገስኩ እኮ አንብበህ እንድተረጉም ነው እንጂ እንድቀጥፍ አይደለም። ምስሬ ቁጭ ብለህ አንብበህ ተርጉም ነው የተባልከው። እዚሁ ቁጭ ብሎ ሊያታለኝ ቀይረው። ክርስቲያን ቀይረው። አሁን ቅድም እንደዛ አዋርጄ መረጃ አምጥቼ አሳይቼ አሁንም ልቀጥፍ ፊቴ ምን ይላል? ማይጋሽ ወደ ቁርአኑ እንሂድ። በዚህኛው ቁርአን ተስማማን፣ ወደዛ እንሂድ። ለምንድን ነው አንሄድም? ይሄንኛውን አረብኛውን አንብበህ ተረጉማለህ ለወደሱ ውሸታም ስለሆንክ ማለት ነው። ቅድም እንደዛ ስል እኔ ያኛው ሼም ዞት እንኳን ምን አለ? አይ እኛ ዘወል እንትን ሳትለን እሱ ቢዋሽም እኔን ለፈኝ ብሎ እሱን ተውኩት። አንተ ስቀጥፍ አይቶ ማለት ነው። አሁን እዚህ ቁጭ ብለህ ደግሞ አዳምጥ ስንት ቆይተህ እንደገና ልዋሽቶ እንዴ? አይንም በጨው እያጠብክ እንዴት ማንን ነው የምታታልለው? ማንን ነው የምዋሸው? በትንሹ ይሄንን ከ10 ከ20 ከ30 ጊዜ በላይ አንብቤዋለሁኝ እኮ። ይሄንን ብቻ ሳይሆን የእናንተ ሙፈሲሮች በዚህ ጉዳይ ምን ይላሉ የሚለውን አንብቤ ነው የምመጣው። አንብብ አላነብም የለም ውሸት ነው ይላል። ቼን ኦፍ ናሬሽን የለውም፣ እስናድ የለውም። ቼን ኦፍ ናሬሽን የለውም። እውነት ወደ ነብዩ አይሄድም። ምን ይላል? ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ ካለ በኋላ ምን አለ? አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ዘ ፕሮፌት። ማን ጋር የሚደርስ ይላል? ነብዩ ጋር። ቼን ኦፍ ናሬሽን የለም ይለኛል። አሁንም ደግሞ ቼን የለውም ይላል፣ ስናድ የለውም። ማን ጋር የሚደርስ ነው? ትሬሴብል ባክ ቱ ዘ ፕሮፌት። መጽሐፉን ላውጣልህ ከፈለክ። መጽሐፉን ትፈልጋለህ? መጽሐፉ ላይ ታነባለህ? ክፈትልኝ ማይከና እንዴ። መጽሐፉን ትፈልጋለህ? ሃርድ ኮፒውን። እኔ እኮ የፈለኩት እስከኛ እስኪደርስ ድረስ ያለውን ሰነድ ነው እንጂ ከነብዩ እስከ ነብዩ አይደለም የተፈለገው። ሰነድ የሚባለው ሲጀመሩ እሱ አይደለም። ይሄው አንብብ፣ ከላይ አንብብ፣ እንትን በለው ቀይረው፣ አንብብ አንዴ አንብብ። አታሳየው ሙሉውን ክርስቲያን፣ አታሳይ ሙሉውን። አንብብ፣ ሙሉውን አታሳየው፣ ክፈለው። ማያነብ ከሆነ እልክሃለሁ ማለት ነው። አታነብም? አንድ ወደዚህ አስጠጋው። ይቀልዳል። ቻው። ቀልድ ነው እንደያዘው። አስጠጋለት። የነብዩን ሱና ዛት ተምታንተ ደግሞ ቆሻሻና አስልብዳለ ነብዩና እንዴ ሙሐመድ ነው እንደዛ የሚለው። ከብትና አንብብ፣ በግላት አንብብ። ደደብ ናቸው። ተረቀም አንብብ። አስጠጋ ብለሃል። ወይ ፋዚ ሐዲስዬ አንብብ። ልክ እንደ ጅብሪል መጥቼ ነብይን እንደጨመቀው አንተ መጭመቅ አለብኝ። አንብብ። ስድቡን ተወውና እየተጨመክ ንፍጥ ነህ እኮ። አንብብ። የደረቀ ንፍጥ። ነብይህ ንፍጥ መድኃኒት ነው ብሎ ህፃናትን ሲግጥ ነበር። ቆይ ተረጋጋ። ነብይህ መድኃኒት ነው እያለ ንፍጥና ላጭ ይግት ነበረ። ከመቃብር ሬሳ አውጥቶ ንፍጡን ይግት ነበር፣ ላጩን ይግት ነበር። አንብብ ነው ያልኩህ ነው። ያው እዛ ሌላ ታሪክ ውስጥ አትግባ። ዝቅ አድርገው አዲሱን ክርስቲያን። ለዘመናት እንደቀጠፋችሁብን የእናንተ ገመና ሲወጣ ትናደዱ። ተረጋጉ። ውሃ ጠጡ። ጥሩ ነው ውሃ፣ ባይዞይ በጣም ጥሩ ነው ውሃ። ሰውነታችሁን ቀዝቀዝ ያደርጋል።
አህመድ በደንብ ተረጋጋና ታወራኛለህ አይሻልም? ስለማታውቀው ማለት ነው። ሁሴን እንኳን ደህና መጣ። ልታውቀው አችልም እስልምና ማለት ነው። ጥልቅ ነው እስልምና ማለት እንዳንተ አይነቱ ንፍጣም ሊያወራለት አይችልም፣ ሊተነትነው አይችልም። በሊቅ አዳም ሱራ 16 40 ሱራ 16 43 ቆይ ሱራ 16 43 እስከ 44 አታውራ ሰውዬ፣ የሌለ ነገር አታውራ። ቁርአንን ያልኩ ቁርአንን የጠቀስኩት ሱራ ዩኑስ ልትፈስረውና ልታነበው አችልም። ሱራ ዩኑስ 94ኛው አያ ላይ ክርስቲያኖች ለሙሐመድ ያዛል። ስለዚህ አንብብ። በግ ነህ አልኩህ። ጅል በግ አንብብ። ጅል በግ የበግ ጅል ነው አህመድ። እንስሳ እንኳን ደህና የሚያመላክት አለ። ቤቷን አቃ ትመጣለች እንስሳ። አንተ ለራስህ የራስህን ቤት ወቅ። መጀመሪያ ቤትህን ወቅ። ሰው ቤት አትግባ። ይቅራ ትርምስምስ ያለውን የራስህን መጽሐፍ አስተካክለህ እስቲ እሱን አስተምራቸው ለቤተሰቦች ማለት ነው። አትበሳጭ፣ አንብብ ነው ያልኩህ። ነብይህን እኮ አንብብ ነው ያለው። አንብብ ነው ያልኩህ። አንተ ንፍጥ ነህ አልኩህ። ምንም እንደዚህ ብለህ እኔ አታናድደኝም። ኧረ ተው እባክህ። የእኛን ቁርአን አይደለም የምንጠብቀው፣ ቁርአናችንን አላህ ነው ወረድ። እሺ ውረድ፣ ይብቃ። እኛን ቁርአን አላህ በቃሉ ነው። ውረድ ፕሊስ፣ ውረድ። ውረድ በቃ። ችግርህ መንግስት ይፈታል፣ ከኔ ጋር አይደለም። ሜቢ እስካሁን ድረስ አላጺም የለውም አለው። እሱ ችግርህን ከነብይህና ከአላህ ጋር ጨርሱ፣ ከኔ ጋር አይደለም። እኔ ሐዲስህን ያነበብኩህ እኔ ላይ ለምን ትናደዳለህ? አንብብ ነው ያልኩት እኮ። እኔ አንብቡ ስትባሉ ለምን ትናደዳላችሁ እንዴ? እኔ አልተርጉም፣ በቃ እኔ መተርጎም አልፈልግም። እናንተ አንብባችሁ እንድትተረጉሙት ነው ፈልገው ነው። እንደዚህ የሚያናድዳችሁ ከሆነማ ማለት ነው አንብቡ ስትባሉ የሚያበሳጫችሁ ከሆነ ራሳችሁ አንብባችሁ ተርጉሙት። ባይዘይ በግ የሚለውን ስድብ ደግማችሁ እንዳትሳደቡ። በግ የሚለው ስድብ በጣም አደጋ ነው ለእናንተ ክርስቲያኖችን። ኢየሱስ በግ ይላል፣ እኛ እናፍርበትም። እናንተ ጋር በጣም አደጋ ዞባችሁ ይመጣል በግ የሚለው ነገር። ይቅርባችሁ። ኤኒዌይስ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ዛሬ ውይይታችን አላህ ጾታው ምንድነው የሚል ይሆናል ማለት ነው። አክቹአሊ ወደዚህኛው ዞራል። ቶፒካችን ያልነበረም ወደዚህ ዞራል። ሜን ቶፒካችን ባይሆንም አላህ ዛት እንዳለው ታምናለህ? ምን እንዳለው? ዛት ይሰማል? እሰማለሁ። ይሰማል እኮ ይሰማል። ቀጥል እስኪ። ደከመኝ በጣም ወጣ። ሰዓቱ ሄዷል እንዴ? ስንት ሰዓት ነው? እኔ ጋር 10 ጉዳይ ይላል። ትክክል ነው? ያ ልክ ነው። ይብቃን መሰለኝ። አንተ አቃተኝ፣ ደከመኝ። እኔ ራሴን አሞኝ በግድ ነው ያለሁት። በነገራችን ላይ ወይ ገስት ላይ ያሉትን አስተናግድና ችግር የለውም ይበቃናል። ደከመኝ። አንተ ኦቨር ሆነብኝ። በቃ እግሬን ረጅም ሰዓት ተንቀሳቀስኩ። ወገኖቼ፣ ዘመዶቼ ደግናችሁ እንዴት ናችሁ? ማውራት የሚፈልግ ካለ እሺ አንድ ሰው ልቀበል። ይሄንማ ሳታስተናግደኝ ሰያ አለን። ሰላም ናችሁ? ሁላችሁም ሰላም ነው? እንዴት ነህ? አለን። አንድ ነገር በቅድሚያ ያው ትምህርት ላይ ለመማማር ሲባል በጸባይ ቢሆን ደስ ይለኛል። በመሳደብ ወይም በሌላ ነገር ሳይሆን በቃ በመልካም ንግግር ብንማማር አሪፍ ይመስለኛል፣ ከይቅርታ ጋር ማለት ነው። እሺ። እና ስለዚህ አሁን ደግሞ ለፈለከው ጥያቄ መጠየቅ ስፈልግ አሁን ሁሱ አለ፣ ሁሱ ጋር ለምን አታወሩም? ብታወሩ ደስ ይለኛል ከሁሱ ጋር። በቃ አሁን ጥራውና ኃይሌን እንዳዲስ አጥቂ እኔም አለው። አሁን እሱ መግባት ይችላል። ግን አሁን ሰው ሆኖላችሁ
በአንተ ቤትም ሆነ በሱ ቤት እንትን ስትሉ እንደፈለክ ሚውት ትይዛለህ፣ እንደፈለክ የሆነ ሚውት ታረጋለህ። ስለዚህ እንትን ላትሉ ትችላላችሁ። ስለዚህ ሳይሆንላችሁና ከሁለታችሁም ጎን ለምን አንማማር? እፎይ በቃ ሄድና ንገረው ይሄንን ለኔ ሳይሆን እሱን ወይ እፎይ ለእሱ ችግር የለውም እኮ ይመጣል። አንተ ቤት ችግር የለውም ይመጣል። ግን በቃ ወንድማችን አንዴ ወንድማችን በቃ ምክንያቱም ወንድማችን አንዴ ፍሎውለስ ልመልሽ ነው ወይ? አዎ ጥያቄህን ድገምልኝ እስኪ። ቅድሚያ ሰላምታ አይቀድምም? ሰላም አትይኝም? እፎይ ወይ አበዛ። ሰላም እንዴት ናችሁ? እዚህ ጋር ያላችሁ እንዴት ናችሁ? ሰላማችሁ ይብዛ። ሰላማችሁ ይብዛ። ሰላማችሁ በክርስቶስ ብዝት ይበል። ሰላሜን ሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ። ኦኬ እሺ፣ ሰላማችሁ በክርስቶስ ይብዛ። መልካም የዛሬ ጥያቄህን እንመልስልን። አዎ አካውንቴ በማዕከል ሊዘጋብኝ ይችላል። እንትን እየመጣብኝ ነው ደጋግሞ ስታክም ሆኖ ቆሟል። ምንም እንትን እያለኝ አይደለም። ድምጽሽ ይሰማኛል ግን መልካም ጥያቄ ምን ነበር መሰለሽ? አላህ ጾታ ምንድነው የሚል ነው። አላህ ጾታ የለውም። በቁርአናችን ላይ አላህ ጾታው አልተገለጸም። በቁርአናችን ላይ እንደ ሐዲሳችንም አንፃር እኛ በቁርአናችንና በሐዲሳችን ነው የምንንቀሳቀሰው። አላህ ጾታ የለውም። አላህ በአምሳሉ ፈጠረን እንጂ ጾታው ይሄ ነው ተብሎ አልተገለጸም። ባይሆን አንተ እግዚአብሔር ጾታው ተመልሻለሁ። አዎ ተመልሳለሁ። አሁን ተመልሰህ እያስወጣኝ ነው። አይ ዶንት ኖ ሪፖርት ይሁን አካውንት ይሁን ምን አልሽኝ? ፍሎውለስ ማን ነው ስምሽ? ሰብሪና እባላለሁ። ሰብሪና ምን ማለት ነው? ትርጉሙን ማውቀው ነበረ ግን ጠፍቶብኛል። የተጠየቀው መልስ ሰብሪና ማለት ትዕግስት ማለት ነው፣ የአረብኛ ቋንቋ። መልካም ሰበር አድርጉ እንደማለት ነው ማለት ነው። መልካም እሺ፣ ምን ነበረ ምላሽሽን? አልሰማሁትም። ጥያቄህን መለስኩልህ። ምን ብለሽ መለስሽልኝ? አይሰማህም? አሁን ነው አስወጥቶ ነበር። እኛ አልኩህ እኛ ሙስሊሞች በቁርአናችንና ኦኬ ቁርአናችን ተንቀሳቀሰው አልኩህ። እኛ አላህ ጾታው አልተገለጸልንም። ሴት ነው ወንድ ነው ምንም የምናውቀው ነገር የለም። እኛ አልተነገረንም። ይሄ ባይሆን ፈጣሪ አላህ በአምሳሉ እንደፈጠረን እናውቃለን። አንተስ እግዚአብሔር ጾታውን ገለጸላችሁ ወይ የሚል ጥያቄ አቀረብኩልህ። መልካም እኛ እግዚአብሔር እንደዚህ ነው እንደዚህ ጾታ እንደዚህ ያለው ስጋና ደም አለው አካል አለው እንደዚህ ማለትም ፊዚካል ቦዲ እንደ ሰው ምናምን ብለን አናምንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን ማለት ነው። ቆይ እናንተ ግን በአምሳሉ እንደፈጠራችሁ ማመንሽ ቆይ በአምሳሉ እንደፈጠራችሁ ታምናላችሁ። መልካም እሺ፣ እሱ ሳይሆን እና ዋና ፖይንቴ ሰብሪና ልጅ እንዲኖራት ባል ነው የምትፈልገው ሚስት ነው የምትፈልገው? ባል ነው የምትፈልገው። ኦኬ እፎይስ ልጅ እንዲኖረው ባል ነው የምትፈልገው? እፎይስ ወንድ ለሴት ነው። ቆይ እፎይስ ልጅ እንዲኖረው ሚስት ነው የሚፈልገው ባል ነው የሚፈልገው? ልጅ እንዲወልድ ምንድነው የሚያስፈልገው? ሚስት ነው የሚፈልገው። ስለዚህ ሚስት የሚፈልግ አካል ወንድ ልጅ እንዲኖረው፣ ባል የምትፈልግ አካል ደግሞ ሴት ልጅ እንድትወልድ ነው አይደለ? ነው አይደለ ሰብሪና? ቴንክ ዩ። አላህ የሚፈልገው ሚስት ነው። አዎ ልክ ነህ። ስለዚህ አላህ ደግሞ የሚፈልገው ሚስት ነውና ስለዚህ ወንድ ነው። ኖ ለምንድን ነው አላህ ወንድ ነው ብለህ ነው የምታስበው አንተ? ሚስት ነው የሚፈልገው አላህ። ልጅ እንዲኖረው ሚስት ያስፈልገዋል አላህም።
ኖ ፈጣሪ ያልኩህ ነገርኩህ እኮ ያልኩህን አማርኛ ሰምተኸኛል። ፈጣሪ ጾታውን አልተገለጸልንም። እኛ ሰዎችን በእጁ እንደሰራንና በአምሳያው እንደሰራን ነው የምናውቀው። ሳብሪና እኔም ጾታዬን ሳልነግርሽ ልጅ እንዲኖረኝ ሚስት ከፈለኩ ምንድነኝ ስልሽ ወንድ፣ አንቺስ ምንድነው የሚያስፈልግሽ? ጾታሽን ሳልጠይቅ ወንድ ባል ነው የሚያስፈልገኛልሽ። አላህም ቆይ በቀል ባል ልጅ እንዲኖረው ባል ሚስት የሚፈልግ አካል ወንድ ነው ሴት ብዬ ብጠይቅሽ ምንድነው ምላሽሽ? ልጅ ለመውለድ ባል ፈልጋለሁ ሚስት ፈልጋለሁ የሚል ወንድ ነው ሴት? እፎይ ማለት የጠየቀውን ጥያቄ ለራስህ ታውቀዋለህ? ገብቶሃል? ቆይ ገብቶኛል። ልጅ መጀመሪያ ጥያቄ ፈጣሪ ወንድ ነው ወይ ሴት ነው ወይ ብለህ ጠየቀኝ፣ ነገርኩህ እኮ። ሰብሪና ይኸውልሽው አዳምጪ በደንብ። የማን ነው ሰብሪና? የፈጣሪ ልጆች አይደለም፣ እኛ የፈጣሪ ባሪያዎች ነን። አልወጣኝም ልጆች ነሽ ብዬ አላልኩም። ለምሳሌ እንደዚህ ብትይ እንደዚህ ቢል አንድ ሰው ጥያቄህን ያስተካክልክልኛ። ይኸውልሽ ግልጽ ላድርግልሽ፣ እሺ ላቅልልሽ። አንድ ሰውን ሄደሽ ልጆች አሉህ ብትዩ ያ ሰውዬ ደግሞ ሚስት ሳይኖረኝ ልጆች እንዴት ይኖሩኛል ቢል የሆነን አካል ሄደሽ ልጅ አለ እሱ ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ጾታው ወንድ ነው ወይስ ሴት ነው? ያ አካል ወንድ ነው ሴት ነው? ወንድ ነው። ታንኪዩ። ቁርአኑን ክፈትላት። አላህ እኔ ነገርኩህ እኮ የፈጣሪ ልጆች አይደለንም። እኛ ፈጣሪ ከሴት ጋር ተገናኝቶ የወለደን ልጆች አይደለም። እኛ ፈጣሪ በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን። ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለም። እኛ ደግሞ ለባሪያነት ነው። አዳምጪ። አውቃለሁኝ በገማ ጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማ ጭቃ እንደተፈጠራችሁ አውቃለሁ። ደግመሽ አትንገሪኝ እሱን። ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድነው ስልሽ ወንድ አልሽኝ። ቁርአኑ ላይ ሱራ 100 አለ። የፈጣሪ ልጅ አይደለሁም። እኔ ሙስሊም ነኝ። የፈጣሪ ልጅ አይደለሁም። እኔ የፈጣሪ ባሪያ ነኝ። እኔ የአላህ ባሪያ ነኝ። እህታችን ልጅ አይደለሁም። እህታችን አላልኩም እኮ ነው። አንቺ ልጅ ነሽ እኮ አልወጣኝም። ቁርአኑ ግን እንደዚህ ይላል። ይኸውልሽ አዳምጪኝ በደምብ። አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ። ስለዚህ ለአላህ ልጅ አላለም። የለም። ይሄ የለም። እንደዚህ ብሎ ሳይንስ የለም ብሏል። እንደዚህ ብሎ ሳይንስ የለም። ይሄ ከየትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ። ሰውን አትበክል ፕሊዝ። እፎይ ሰው በራሱ ነው የሚኖረው። ላይክ አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም። እንደዚህ አይነት ሳይንስ የለም። አዳምጪኝ እሺ። አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝ እንዴት ይኖረኛል ብሎ ይሄን ጥያቄ መለስ። የለም ብለሻል። አንብቢ። ይሄ የተሳሳተ ኢንፎርሜሽን ነው። አንብቢ። የለም እኔ ይሄንን ውሸት የሆነ ፎልስ የሆነ ኢንፎርሜሽን አላነብምም አልፈልግምም። ባይሆን ይሄንን ጥያቄ መለስኩልህ በማውቀው አንፃር። ሌላ ጥያቄ ካለ ጠይቅ። ኧረ ሰብሪና አላነብልህም። ግን ሌላ ጥያቄ ካለ እኔ ሰብሪና አንብቢ። ምክንያቱም ያልሽው የመቃብር ቅጣት ሊነካሽ ይችላል። ይሄንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ?
እኔ አለኛው ግን እኔ ቁርአን ማቅሰው አይደለም ሐዲስ ነው ማቀው ቁርአን ትንሽ ነው የቀራው ሐዲስ እንጂ ቁርአን አታውቂ ሐዲስ ነው ማቀው ቁርአኑን ትንሽ ነው የቀራሁት አልዋሽህም ያ በማቀራቀም አቃለው ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም ማቀው ታሪክ የለም በማቀው መንገድ መለስኩልህ አይሆን ሌላ አንተ ጥያቄ እሺ ሰብሪና አዳምጪ ያው አዳምጪ እኔ ልንማማር ነው አይመጣ ነው እሺ ልስጥሽ መረጃ ልስጥሽ ቼክ አድርጊና እኛ ከዋሸን ነገም ተነጎዳም ስለምታገኙኝ እናንተ ቀጣፊዎች ውሸታም ፎሎ አድርጊ ፎሎ ደግሞ አላደረግሽኝማ ነው አድርገሽኛ ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነጎዳም አንተ ውሸታም ትይኛለሽ ማለት ነው እሺ ሱራ 6 ላይ ነው የሚገኘው ሱረቱ አናም ይባላል 101ኛው አያ ላይ ነው የሚገኘው ከመቶ ጀምረሽ አንብቢው አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው አሁን እኛ ማለት ነው እኛ ሰዎች ልጆች ነን ማለት ነው ነው አይደለም እንደዛ ነው አላህ የተረዳው እኛ ይልሽው አላህ የተረዳው ምን እንደሆነ ታውቂያለሽ ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊት ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው የስጋዊ ጋብቻ አለ አይደለ እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው እኛ እግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ሰፈር ውስጥ ራሱ ያሳደገን ራሱ አባት መምህራችን አባት ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን ወንድና ሴት አድርጎ ነው የፈጠረን እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን እሺ መልካም እሺ ወደ ሐዲሱን እንሂድሻውንም ሐዲስ ደግሞ ስለምትቀበይ አንዴ ኢብኑ ተሚያን አንዴ ከፈትልኝና ከዛ ደግሞ ወደዛም እንሄዳለን ሁለት እንትን ብቻ ነው ያለኝ በጣም ደክሞኛል እዚህ ጋር ደግሞ ምን ይላል መሰለሽ እህታችን ሜቢ አረብኞች ያለሽ ወይንስ እንግሊዘኛው ላይ እንሄድበት በእንግሊዘኛው ሄደ ኦኬ the messenger of God may God bless him and guarantee him peace said ያላ መልእክተኛ ወይንም እንደዚህ አለ ሰላም በሱ ላይ ይሁን እና I saw my Lord in the form of beardless young man ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው ጌታዬን ፂም አልባ ፍሪዛም ጸጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ ማን ያለው የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ first of all ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው ማን ወጣኝ እኔ ቁርአንን የጻፈው ክርስቲያን ሆኗል the messenger of God ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም መጻፍም አይችልም ካለ ቁርአን ወላውላስ ጻፈኩ አይልም the messenger of God looked him and Graham said አይደለ አለ ነው የሚለው እና ጻፈ መጨጣኝ ወይኔ በላቸው ሐዲስ እኮ አለ ነው በቃ አሁን ደግሞ ስለዚህ ጻፈ ሚልዝ ውስጥ የለም አለ ነው ያለውን አስተላለፉልሽ ሐዲስ እንደዛ ነው አለ ነው የኔ እህት ስለዚህ አላህ ምን አይነት ነው ይለናል ፂም አልባ ወጣት ልጅ ሐዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድነው ተባለ ነው ግን እዚህ ጋር ምንድነው የሚለው ተርጉሚልን እኔ አንቺ እንግሊዘኛሽ ደግሞ በጣም ነው ያምረው እኔ በመስኮት ነው የተማርኩት አንዴ አንብቢና ተርጉሚላቸው የት ጋር ከላይ ያለውን ጀምረሽ ቀደም ያነበብሽው
messenger of God, may God bless him and grant him peace. That means salamina kabul basu yisfa ነው said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the hadith scholar ruling authentic with chain of transmission. Oh, curly hair ሆኖ በሚዶ እንደሆነ አላውቅም beardless ጺም የሌለውና curly hair ሆኖ የሆነ green garden ውስጥ ነው ምናምን ውስጥ አየሁት ነው የሚለው ከየት ነው የመጣኸው ማን ነው ይሄንን ያለው messenger of God ማን ነው እሱ የሰውዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ነው ያየው አይደለ በምን አይነት ቦታ አረንጓዴ ቦታ እሺ አረንጓዴ ሜዳ ላይ የሚሆን ጺማልባ ይጀምር አላህን ማለት ነው ማንንም አላህን አላየውም ዋው ቴንክ ዩ ነብዩ ከመጀመሪያ ስናነሳ ነው ይሄ ተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣው አላህን ማንንም አላየውም አንድ ጊዜ ነብይ ሙሳ አዳምጠኝ አንድ ጊዜ ነብይ ሙሳ ካላየሁ አለው ሆኖ ካላየሁ ያኒ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርቶ ራቅ ያለ ጋራ ላይ ሲወጣ ላግኝህና አናግረኝ አለው ከዛ ሲመጣ ነብይ ሙሳ እሱን ማየት አልቻለም እና ፌንት ወጣ ከዛ ሲነሳ ደነገጠ ሰብሪና አንድ ዛጋ ነው ሌላ የተቀረው ደግሞ ማለት ነው ነብይ መሐመድ አንድ ጊዜ ነው በህልማቸው ያዩት እሱንም አላህን አይደለም ያዩት ሰብሪና ይሰማል ብርሃኑ አይታየም የሙሴ ታሪክ የተኮረጀ ነው መሐመድ ግን ያመጣው አላ የሙሴውን ፈጣሪ ስላልሆነ ያው ሚሽካት አመሳቢ ላይም አንብቢው ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my presence dispute about? I replied, No. Ara targumi. Then he targumi. Ara. ያንሸፍነው ያርሽበታ ተርጉሚው እየተረጎምሽ እንድንረዳ በጣም አፈጠንሽው ምንድነው እሱ ነው እኔ ፎርም እንትኑ ያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እኛ ደግሞ እንግሊዘኛ ገባንማ እኔ ውድ ቀስ ብለሽ እንዲገባና አድርገሽ ከስር ያሉት እንዲገባቸው ቀስ ያልሽ እየተረጎምሽ beautiful form ማለት ፈጣሪን በጣም በሚያምር ፎርም አየሁት እሺ አይታይም ብለሽ ነበር አዲስሽ ደግሞ አየሁት ይላል ነብይሽ ነው ያለው አይደል ይሄንን and he said okay አንድ አትነቃንቀው እኔ ከየት እንደምታመጣው እነዚህ አይነቶችን by the way ሁሉም ትራንስሌተር ትክክለኛ ትራንስሌተር አይደሉም መልካም በሌላ ማዲስ ላመጣልሽ እችላለሁ ይበቃሻል ይሄንኛው በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር ትገናኙ ማራው እሱ ጋር ናስቲ ጥራው ፕሊዝ ጥራው ባይዘይ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው ጥራው በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ ኦኬ ወይ ሰብሪና ጥያቄ ያለሽ ልቀበልሽ በቃ ክርስትና ላይ እናንተ ምን ይገባችኋል እናንተ ምንም እኮ አይገባችሁም አልገባ አላችሁ እኮ አላህ ሂጃብ ያረግባቸዋል አሉ እነዚህ ክርስቲያኖችን ሌላ እምነት ተከተሉትን ማለት ነው ሂጃብ ያረግባቸዋል አይትና መስማትም አይችሉም አላህ እንደዛ አላለም እንደውም ከናንተ ይልቅ ታቃላችሁ የተባልነው እኛ ነን ሱራ 7 157 ላይ ሱራ 10 94 ላይ ሱራ 16 43 እስከ 44 ላይ ሱራ 21 7 ላይ አንቺ አይደለሽም ታቂያለሽ የተባልኩት እኔ ነኝ ታቃለህ የተባልኩት ተፈተና አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ካለህ ማለት ነው ዳም ማለት እኮ ነው ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፍ የሚያነቡትን ጠይቅ መጽሐፍ አለ ድሮ መጽሐፍ ነበረ
ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ታንኪዩ። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል? ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል? ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል? አንብቢው። እኔ ምልህ ቆይ እኔ ከየት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን? የተሳሳቱ ትራንስሌተሮችን እኮ ነው የምልህ። ሰብሪና ይቅርታ አንዴ ያው አላህ ባወረደው እሺ ቆይ አንዴ እሺ ነው ተቀጥያለሽ። የኢንጂል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። አመፀኞች አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ? ማጣቅ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111ን 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና ይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። መሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳሂህ ቡኻሪ 1913 ላይ መሐመድ ራሱ ምንም ማያውቅ ተከታዮቹ ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ያውልሽ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን ምን ይሉላል? የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉም የሚሉ የሚያነቡ ሲሆኑ 7:157ን ክፈትልኝ። አሁን ሙሐመድስ ያነባልን? ማነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ? የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ። እሺ አንዴ ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ በተውራትና በኢንጂል ቅድም አስቀድሞ መጽሐፍቶች እንዳሉ ጠቁመውናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን? በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የማያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳሂህ ቡኻሪ 1913ን ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን? እነሱን እንዲጠይቃቸው፣ እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት እንዲያስረዱት፣ እሱ ደግሞ ምንም ታላወቀ እንዲህ እሱ ብቻ ሳይሆን እናንተም ደግሞ 16:43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 19:13 ላይ ሳሂህ ቡኻሪ እንደዚህ ይላል። The prophet said, we are an illiterate nation. ምንድነን እኛ አለ? መሀይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ። እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል። አይምን ሳብሪና ይላል። You guys are so dumb. tay አይሻ አይም ሳብሪና እሺ ተከታዮቹ ምንድናቸው? እሱ ምንድነው? እሱ ታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን።
አሜን። ይኸውልሽ ገነት ደግሞ በማን ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሰብሪና አንቺም አትቀጭም ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ፣ ወደኛ አካል ትመጫለሽ፣ ወደኛ ብረት ትሆኛለሽ። እኔ ሰብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ፣ እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3:61 ላይ ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና ይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቅ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98:6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ አሜን። አሁን ማንኛውም ሙስሊሞች ሲፈጥረንም ስልት አድርጎ ነው የፈጠረናል። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ ፎይ ሳትወጣ አንድ ጥያቄ ነበር ጠይቅና ልውጣ። አንዴ ጥድት አድርጎ ነው የፈጠረን አለ ሱራ 15:26ን ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጣባሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። 62 ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምበው። ይሄው አረብኛው አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይሄንን የሚገማ ጭቃ ደግሞ እኛ ነው እንግሊዝ ራሱ ይቃወመዋል። ሰውን ነው የሚገማ ጭቃ የፈጠረው። ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጠምቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠባሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠባሪ ደግሞ ይሄንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይላል ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ አንድ ልቀበልና ይቀር ያንተ ልቃቅ ቆይ አንድ ነገር ልበላክ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ ሜቢ ኑህ ልታወራ ስለፈለገች ኑህ ላብቀጥ። ሶሪ ዋንደና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሐዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነዳቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ካንቺ ባስ አግሬሲቭ ነበርኩኝ እና ቼክ አርጊ፣ ሐዲሱንም ቁርአኑንም ሁሉንም ቼክ አርጊ። ግድ የለሽም ሳይሽ ስማርት ቶሎ የሚገባሽ ይመስለኛል። አንብቢው። ሌላ ምንም ምንሽ ነገር የለም። ቴንክ ዩ። እሺ እቀበላለሁ። ያ ሳምሪና አይ ቲንክ በደንብ አንብቢያቸው። ፎሎ አርጊንና ስተት ካገኘሽ አንድ ፎ የተሳሳተው ካመጣሽ አዋርጂኝ። አደባባይ ላይ መጥቼ በጭንቅላቴ ይኸውልሽ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ። አንድ ስተት ሙሉ ውሸት ነው። ሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው።
like most of them they are not right. አንደኛ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ አንድ ነገር ስተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስተት ነው ማለትና መሞገስ ይቻላል እንጂ በጭፍኑ ስተት ነው ዘሆል ስተት ነው ካልሽ ቁርአንሽን ስተት ነው እያልሽ ነው የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ እኔ ያልኩት ሆኖ ስታገኙ አይምሮ ካላችሁ ማለት ነው አይምሮ ካለላችሁ ግን ላ አናፍርበትም እኛ ሃሌሉያ ፈጣሪ መንገዱን ይስጥ ፈጣሪ መንገዱን ያበረታታ ፈጣሪ ይግለጽልህ ይሄ እንደዚህ ጭፍን ያረገብን ጥቁር መጋረጃ ያንሳል አሜን ቻው ሰዎች ኢየሱስ ጌታ ነው በያንዴ ኢየሱስ ጌታ ነው አንዴ በይሲ ኢየሱስ ጌታ ነው ቱፓክ መላጣ ነው ያንቺ ይለያል የቱፓክ መላጣነት እኔ ያገባኝም ኢየሱስ ግን ጌታ ነው የጌቶች ጌታ ነው ጥያቄ ምን መሰለህ እኮይ ደባር ነው ቱፓክ መላጣ ነው እኮ ያው እውነት ነው ሀቅ ነው መላጣ ነው ጸጉር አለው ይባል አይችልም አይካድም የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ ይመቻተሽ ኦኬ ከመኛውን አንድ አሁን በእናንተ ማለት ነው በእናንተ ወይ ወንድማችን ማን ነው ስም ማን ነው ኡስማን በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር ለምንድን ነው ያሳነሳችሁት ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍታ አሳያቸው ለህዝቡ እሺ እሱ በደንብ እውቀቱ የለኝም እንዳንተ ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር ዋይ ልብ በሉ ይሄ ሰው ያውን ውሸት ነው እንዳለ ነበር በደንብ ማውራት ትችላለህ ዋይ ተረጋጋ ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ ምን ብዬ ነበረ ዘሆል ያወራው ውሸት ነው አለ ማይዘይ ማንንም ይመልስ የለም አይታችኋል እንግዲህ እስቲ አንድ እንኳን እኔ ዋሻውትን መረጃ ከፍታ አሳይ ሲባል ደግሞ ዕውቀቱ የለኝም አላቅም ምን እንደሆነ ዘወል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳይ ሲባል አላቅም ተንጋራ ማወቅ ጥሩ ነው ውሸት ነው ማለትን እንደዚህ ኤክስፖዝ ሳደርገህ ደግሞ ለኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ዳንተ ወገኖች ቅድም ውሸት ነው ብለ ጆሮአቸው እንደመያዝ የሞከርካቸው ውሸታም አንተ እንደሆንክ አሳይና ስለምና ለውሸት እንደማይቆም አረጋግጣለሁ ማለት ነው እና እናመሰግናለን ጥያቄ ቀጥታ ጥያቄን ጥቅስ ጥቀስና ምንድነው እሱ ጥያቄ ምንድነው የምፈልገው ለፍቃድ ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው ክርስቲያን ነው የሚባለው ምንድነው ሃይማኖቱ ኦኬ ባይዘ በ40 እና በ80 ቀን ይጠመቃሉ ሶ ምንድነው እሱ የሚባለው ሙስሊም ነው ክርስቲያን ነው ባይዘ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው እሱን ዲፋይን አድርግልኝ ሙስሊም ነው አይደለም ሚላውን ሙስሊም ምንድነው ሙስሊም ማለት ምን ማለት ነው ያልኩ ምንድነው ብዬ ነው የጠየቅኩ ምንድነው ሙስሊም ማለት ነው አይደለም ሚላውን እንዳስረዳ ማለት ነው ለምን አትመልስልኝም ለምን ፈራ የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም ሚላውን ህፃኑ እንድመልስልህ ለምን አልነግረኝም ሙስሊም ማለት ምን ማለት ነው አመልስም ዝምታ ይሻላል ኤኒዌይስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበር ይላል ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ እግዚአብሔርም ሰውን በመልኩ ፈጠረው ገዢም አድርጎ ሾመው አይደል ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው ያ ደግሞ ምንድነው ክርስቲያናዊ ነው
እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ካላህ ሳይሆን እሱ ምንድነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት አይደለ? ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው። ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቅኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይም ታለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቅኖና ስለሆነ ማለት ነው። ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ስላላችሁ ነው። እንደዚህ አይነት አስተምሮ የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስት ሰማያት ማን ነው ታላቅ ተብሎ እንደተባለው ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ መንግስት ሰማያት አትሉም። ህፃናት ልክ እንደ ህፃናት መንግስት ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ ወረስቱ ምንድነው? እሱ ህፃን ልጅ የት እንደሚገባ አይታወቅም። አይደለም የገነት ምሳሌ ሆኖ ሊነገርለት ህፃን ልጅ ሞቶ ህፃን ምንም ያልሰራ ኃጢአት ያልሰራ ነብዩ ተጠይቆ ምንድነው ያለው? አይሻ ምን አለች? ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነብዩ ምን አለ? ተቃራኒም ሊሆን ይችላል። ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል። ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው። ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኙን መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል። ግራ ትከሻውን ደግሞ መታ አድርጎ የወጡት ዝርዮችን ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው። በግራ ከተፈጠሩት ውስጥ ከሆነ ያህፃን ልጅ ገሃነም ገቢ ይሆናል። ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል። በተመሳሳይ ደግሞ አልከድር የገደለውን ህፃን ልጅ ማስታወስ ይጠበቅባቸዋል። ገና ሲወለድ ጀምሮ ካፊር ስለሆነ ነው። ገና ሲወለድ ጀምሮ ህፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል። እንደኛ ግን እንደዚህ አይነት አስተምሮ የለንም። ዳግም የምንወለድበት ነው ጥምቀት። እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው። ሱራ 15
26 ላይ በተመለከትነው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው፣ በውሃ የሚጠፋ ከሆነ። ኤኒዌይስ እና ይሄን ይመስላል። አይበቃችሁም እናንተ ሰዎች? ቃልዮት ያሰማልን። እግዚአብሔር አምላክ ይጠብቅህ። እናመሰግናለን። ብንተኛስ ቃልዮት ያሰማልን መምህራችን። ማንንም መምህር አትበሉ ይላል መጽሐፍ ቅዱስ። ሲጀመር እኔ መምህር አይደለሁም። መተኛ ጥሩ ነው። ለኔ አይነቱና ለኔ ነግ የትናንቱ ርዕስ አመለጠኝ ባይሆን አይሻን ጓደኛ አድርጊያት። ያው አይሻም አለችልሽ። አይሻንማ ተዋወቅን ከአይሻ ጋር። አንቺ ከእስልምና የወጡትን እያደንሽ በቃ መተዋወቅ ሆነ አይደል ስራሽ? ምን ላድርግ ብለህ ነው? አይ በቃ የሆነ ማህበር መስርቱና ጥሩና ማህበር መስርቱና ሞቅ ሞቅ አድርጉትና አዎ ግድ ይለዋል። አይሻ ምን ትያለሽ? ስራ ላይ ናት መሰለኝ። ምልክ ነገር ትላንት ስለ ቀብር ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም ነው። አለው ትላንት ስለ ቀብር ቅጣት ነበር ውይይታችሁና እኔ ስራ ቦታ ሆኜ ገባ ወጣ ነበር ያልኩ ሳዳምጥ የነበረውና በፊት ቀብር ቅጣት ላይ ከሪምና ሙንከር ይዘው የሚመጡትን ጎራዴ እያሰብኩ ይዘገንነኝ ነበርና እሱን በደንብ መስማት ፈልጌ ነበረ። አልተመቸኝም፣ ብዙ መስማት አልቻልኩም። ጆሮአችሁን በመዶሻ በሁለቱም ጆሮ ማሜ ይመቸው መቃብር ውስጥ በሁለቱም ጆሮአችሁ በመዶሻ ይቀጠቅጡታል እንዴ? ከሪምና ሙንከር እኮ ይዘው የሚመጡት ሰይፍ እንዴ በጣም ከባድ ነበር ማለት ዳዕዋ ሲደረግ ከሪምና ሙንከር መተው የሚጠይቁት ከሁሉም በጀመሪያ እንትን ሰላትና ሁለት ነገር መሰለኝ የሚጠይቁት እና እሱ አሳምሮ ያልመለሰ ወደ ገሃነም ዘካ ብዙ ስለሰጠሽ ችግር የለውም ይጣጣልሻል። ያጣጥልሻል። ጥቁሩን ድንጋይ አልሳምሽም አይደል አንቺ? አይ ሐጅ አላደረኩም። በቃ ሐጅ ብቻ ነው የቀረሽ። ሐጅ አላደረኩም። ሌላው ነገርማ ያው ለራስ ስትል ነው እኮ አንድ ነገር ለራስ ስትል ነው የምታደርገው። ስቲል ነው ድረስ ያንን ማቋረጥ አልፈልግም። ለነፍስ የምታደርገው ነገር ያ እሺ። ለዛሬ አይበቃንም፣ በጣም ደክሞኛል አሁን። አብሽር በቃ በቀብሩ ግን በሌላም ጊዜ ብትመጣበት ደስ ይለኛል። ምንድነው እሱ እድር ምናምን ልበይ ነው እንዴ? በለው መዋጮ አዋተሽ ሳይከፍሉ የመጣሽበት አስመሰልሽው እኮ። እንዴ አንተ የቀብሩን ቅጣት እኮ በጣም ስለምፈራ ስለነበረ ነው በፊት ስማር የነበረውን። ሽንት ከነካችሁ ነው ምንድነው? ሽንት ከነካችሁ እኮ ነው አንዱ ቀበር ውስጥ የሚቀጠቀጡት እኮ መቃብራቸው ሬሳቸው የሚቀጠቀጠው ሲሸኑ ጠብታው ልብሳቸውን ከነካ ነው። አዎ ግን በደንብ መስማት ፈልጌ ነበረ ታውቃለህ፣ ስለ ቀብር ቅጣት። ኦኬ ብላልባት እንግዲህ አንድ ጊዜ ደግሞ ወደፊት እንገባበት ይሆናል እንግዲህ አይታወቅም። አሁን በቃኝ፣ ኧረ በቃኝ፣ ደከመኝ። ልጆችሽ ሰላም እንዳይደነግጡ የቀብር ቅጣት አለ ብለሻቸው እንዳያሳስሩሽ። ቻው በል፣ ሰላም እደር።